ያው እንግዲህ እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። ጌታ ስሙ ብሩክ ይሁን። በጣም ነው ደስ ያለኝ በእውነት ወደ ከተማችሁ ብዙ ጊዜ በዚህ በኤርፖርታችሁ ብዙ ጊዜ አልፍ ነበርና ከተማዋ ላይ ዝም ብዬ እጅ ጭኜ ነው የማልፈው። ዛሬ ደግሞ በእናንተ ይቻላል። ክብር ለኢየሱስ ይሁን። እና ከተማዋም በቃ ብዙ ጊዜ አልፋለሁ። ወደ ካሊፎርኒያ ምናምን ሲሄድ ሌላ ቦታም ሲሄድ ከተማቸው እንደ ሴንተር ነች። ያው እንግዲህ ወደ ፍሎሪዳ ሲሄድም እንደዚሁ አሜሪካ ለእናንተ ከተማ ነኝ አዲስ እንጂ ለብዙ ከተማ አዲስ አይደለሁም። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ይባረክ። ያው እንግዲህ እግዚአብሔር ሰው እንዳስተዋወቀ እንግዲህ ኤልሳ እባላለሁ። መጽሐፍ ቅዱስ ላይ ሁለተኛ ነገሥት ታገኛላችሁ። አንደኛ ነገሥትም አለ ያዟችሁ እና ጌታ ይባረክ። የምኖረው ኔዘርላንድ ነው የምኖረው፣ ግን ልቤ ኢትዮጵያ ውስጥ ነው ያለው። ኢትዮጵያና ኤርትራ ውስጥ ነው ልቤ ያለው። ለዚህ ለሁለቱ ህዝብ እግዚአብሔር በ1982 ዓመተ ምህረት በደርግ ጊዜ ማለት ነው እግዚአብሔር ራዕይ ሰጠኝ እና ያን ጊዜ እንግዲህ ሁላችሁም ታውቃላችሁ፣ ጊዜው እንዴት እንደሆነ ታውቃላችሁ። እኔ ያን ጊዜ ራዕዩን ከጌታ ሲቀበል አንድ ነገር ወደ ውስጥ የመጣው ነው። በነገራችን እኔ ያው ከእናቴ ማህፀን ጀምሬ ጴንጤ ነኝ። ምናልባት ከተወለድኩ በኋላ አይደለም ወደዚህኛው የመጣሁት እና አባቴ በ110 ዓመታቸው ቅርብ ጊዜ ነው ወደ ጌታ ሄዱት እና አንድ የተናገረው ነገር አለ። እኔስ የቤት መጨረሻ ልጅ ነኝ። እኔ ሲወለድ ስም ለማውጣት ብዙ ጊዜ ራሱ ጸልዮ ያወጣ ነበር። ራሱ የነገረው ነው የምነግራቸው እና በኋላ የቤተክርስቲያን ሽማግሌዎች ስም ይዘው እንዲመጡና በዕጣ ከዛ ውስጥ ለማውጣት ፈልገው ናቸው። እንደዛ ፈልገን በቃ ለሽማግሌዎች ለአራቱ ሽማግሌዎች ተነገራቸው። አራቱም ጸልየው ሁሉም ሳይነጋገሩ ኤልሳ የሚለውን ይዘው መጡ። ይሄኛው ሲወጣ ኤልሳ፣ ይሄኛው ሲወጣ ኤልሳ፣ ይሄኛው ሲወጣ ኤልሳ፣ ይሄኛው ሲወጣ ኤልሳ ተባለ እና በልጅነት የሚሉት ነገር ነበረ ነብዩ ይላሉ። እኔ ደግሞ አልገባኝም፣ ሕፃን ሆኜ ማለት ነው። አንዳንዶቻችን ወገኖቼ እግዚአብሔር ለትልቅ ዓላማ በእናታችን ማህፀን ገና እያለ ይመርጠናል። እኔና እናንተ የተመረጠን ህዝቦች ነን እንድታውቁ ፈልጋለሁ። አይቻልም የሚባል ነገር የለም። አይምሮዬ ላይ አይቻልም የምለው ነገር አታስተናግድ በል እስቲ አጠገብ ያለው ሰው። በቃ አይቻልም የምለው ነገር አታስተናግድ። ይህ እንዲህ የሚባል ነገር የለም። አንተ የጌታ ልጅ ከሆንክ የጌታ ልጅ ከሆንሽ በቃ ይህ አይቻልም አልቆልኛል የሚባል ነገር የለም። እግዚአብሔር ዘንድ ያለቀ ነገር የለም። እግዚአብሔር በራሱ ጊዜ ነው የሚጨርሰው እንጂ በአንቺ ጊዜና በአንተ ጊዜ አይጨርስም። የብዙዎቻችን ችግራችን ምንድን ነው? በራሳችን ላይ ትንቢት ተናግረናል። የተናገርነው ትንቢት ምን ነው? በቃ እኔ አልጠቅምም። ቤተሰቦቻችንም ሲያሳድጉን የሰደቡን ስድብ አለ። በቃ ትደግ እየተባለ ምን ያልተባለ ነገር አለ። ስለዚህ በቃ ያ አይምሮአችን ላይ ስለተቀመጠ በቃ አይቻልም አይቻልም። እንዴ አሜሪካ ገብተህ አይቻልም ካልክ ታዲያ የት ነው የሚቻለው? እስቲ ንገረኝ። ሌላ ቦታ አለ? የለም። እና ያው እንግዲህ እኔ ያው ከዛ ስለተወለድኩ ውስጤ ላይ አንድ ነገር አለ። እንደዚያ ነብይ ብሎ ሲጠሩ ብዙ ባይገባኝም ግን አባቴ የተናገረው ነገር ምንድን ነው? አንተ ስትወለድ ይሄ ስም ዝም ብሎ የወጣ አይደለም። እኔም ወደ ሽማግሌዎች ዝም ብዬ አይደለም
ሽማግሌዎች ስም እንዲያመጡ የጠየቅኩት። ስጸልይ የጌታ መንፈስ እኔን ወደ ሽማግሌዎች ስም ይዞ እንዲመጡ ወደ እነሱ መንፈስ ቅዱስ መጥቶኝ ነው። ግን ያንተ ስም አራቱም ሽማግሌዎች ይዞ ሲመጡ ኤልሳ ብሎ ሲጠራ በቃ እግዚአብሔር ሆይ የዚህ ልጅ መጨረሻ ሳታሳየኝ አትውሰድ ብዬ ጸልያለሁ። እግዚአብሔር ለሱ የተናገረው ሌላ፣ እኔ ደግሞ የምኖርበት ሌላ። እንደኔ አስቸጋሪ ሰው የለም። ከማስቸገራቸው አንዱ ነገር ልንገራቸው። በጣም የመጨረሻ አስቸጋሪ ከመሆኑ የተነሳ ሌላ ነገር ሁሉ ልተው እንኳን እግዚአብሔር እንደው ቀስፎ እንኳን የሆነ ነገር ሊያደርገኝ ይችል ነበር። የቤተ ክርስቲያን አስራት ወይም መባ ይዞ አባቴ ይዞ መጥቶ ኪስ ውስጥ ያለው ቤት ገብቼ ማታ ገብቼ ሰርቄ ወስጄ ቁማር ተጫውቼ ያበላል። እንግዲህ ተመልከቱ፣ ከዚህ የበለጠ ነገር ምን ከባድ ነገር አለ? አያችሁ። እግዚአብሔር ግን ነገርን ገለባበጠ። እግዚአብሔር ነገርን የሚገለባብጥ አምላክ ነው። ይኸውላችሁ ማጥፋት እኮ ይችላል። ለቃል ክዳን ስል እግዚአብሔር ሰውን አይነካም። አሜን። እኔና እናንተ ቃል ክዳን ያለን ሰዎች ነን፣ እንዳትረሱ። እግዚአብሔር ቃል ክዳን ልጁን ኢየሱስ ክርስቶስን፣ ሃሌሉያ፣ ልጁ ኢየሱስ ክርስቶስ ደሙን አፈሰሰ። የኔና የእናንተ ቃል ክዳን በደም ላይ ነው የተጻፈው። በደም ያው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ ደሙን ነው ያፈሰሰው ለኔና ለእናንተ። ከዚህ ደም የተነሳ ተጠበቀን ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ኢየሱስ ጌታ ነው። ኦኬ፣ ጥሩ ነው። የኔ ባህሪውን እንግዲህ በአንድ ቀን አታውቁትም። ያው 3 ቀን እንደዚህ ምናምን ብቆይ 1 ሳምንት ከእናንተ ጋር ብቆይ ብዙ ነገር ታውቃላችሁ። እንግዲህ እኔ ሰውን አጨብጭቡ እያልኩም አልናገርም። ግን ጭብጨባ ከጀመራችሁ ጭብጨባ የሚገባው ለማን እንደሆነ እንድታውቁ ፈልጋለሁ። ስለዚህ ለእግዚአብሔር እኔ ለእግዚአብሔር ከተባለማ እንክት በቃ ጌታ ይባረክ። ለምን ለጥምቀት ያልተለበሰ ልብስ ነው የሚባለው? እኛ ሰው ሲናገር ለጌታ ያልተጨበጨበው እንጂ ለማን ነው የምኖረው? ለሰው ሊናጨበጭብ? ለሰው አይጨበጨብም። በላጠገብ ያለው ሰው በቃ ጭብጨባ የሚገባው ለእግዚአብሔር። 4 ነጥብ። ኢየሱስ ጌታ ነው። እና ሰዎች አሁን ሌላ ቦታም ሲሄድ አንዳንድ ቦታ የእግዚአብሔር ሰው መጣ ሲያጨብጭቡ ስል እግዚአብሔር ይባርካችሁ ከበላለሁ። ግን ጭብጨባ የሚገባው ለኢየሱስ ነው። የነገስታት ንጉስ፣ የጌቶች ጌታ፣ የኃያላን ኃያል፣ የገዢዎች ሁሉ ገዢ፣ ሁሉን የሚችል በሁሉ ላይ ስልጣን ያለ ጌታ ለሱ ይገባዋል። በቃ ለዘላለም እናጨበጭባለን። ይሄ ጌታ ያስፈልገዋል። ክብር ለኢየሱስ ይሁን። ስለዚህ ጭብጨባ ደግሞ ስትጀምሩ በደንብ አጨብጭቡ እንጂ በቃ ዝም ብሎ አለ አይደል? ይሄ ለሰውም አይደረግም እንኳን ለእግዚአብሔር። ጌታ ይባረክ። እና ወደ ሐሳቤ ልምጣና ከዛ እንግዲህ ዕጣው ደረሰኝ ማለት ነው። የአገልግሎት ዕጣ ሲደርስ ፍላጎት አልነበረኝም። እኔ አገልጋይ መሆን አልፈልግም። አገልጋይ መሆን ማለት ምን እንደሆነ ታውቃላችሁ? የመጨረሻ መጥፎ ቤተሰብ ውስጥ ገብቶ የሚሰራ የቤት ሰራተኛ ነው። በቃ መጥፎ ቤተሰብ አለ አይደል? እየሰራ አንቺ የሰራሽ ልክ አይደለም። ምን ሁሉ ነገር በቃ እኛ እኮ በተለይ እኛ አበሻ ቀላል አይደለም። አይ እናንተ እዚህ ያላችሁ ሰላም ናችሁ። ለነገሩ ሰራተኛ የለም። እናንተ ራሳችሁ ሰራተኛ ናችሁ እየገባችሁ። ምንድን እናንተ 20 ዓመት ኖር ያለው እንግዲህ እነዘረድ አውቀዋለሁ። አዲስ ነገር አይደለም። እና አገልጋይ መሆን አልፈልግም። አባቴና አጎቴ እንዴት እንዳሳለፈ ያውቃል። አንገሸገሸኝ። መስማትም አልፈልግም። 7 ቀን በእግር ሄዶ ጌታን አገልግሏል። በእግር ሄዶ 7 ቀን እና በቃ ቤታችን በቃ ያሳለፈው ነገር በተለይ አጎቴ ያሳለፈው ነገር ስላየ ማየት አልፈልግም። በቃ አገልግሎት የሚባል ነገር አገልጋይ የሚባል በተለይ ወንጌላዊ የሚባል ስም እንዲጠራም አልፈልግም። ለነገሩ አሁን ኢትዮጵያ ቀርቷል። አሁን ቀርቷል። አሁንማ በቃ ፓስተሩም ቀርቷል። ሐዋርያና ነብይ ነው የበዛው።
ለነገሩ አምስቱ ኦፊስ ውስጥ ላይ ሰው ጠራ ጉዳይ አይደለም። እኔ ውጤት ነው የምፈልገው። አሜን። ውጤት ያስፈልጋል እንጂ ውጤት ያለው ጥሪ ምን ዋጋ አለ? አንዳንድ ሰው መጋቢ ናቸው ግን ሰው የለም። ከፍት የሌለው እረኛ ማለት ነው። እግዚአብሔር ከዚህ ይጠብቃል። አሜን። እና ወደ ሐሳቤ ልምጣና ይሄ አገልግሎት ወደ ውስጥ ጌታ ሲያመጣ ጌታ እኔ ድሃ መሆን አልፈልግም ነው የኔ ጥያቄ። ድሃ መሆን አልፈልግም። እውነቴን ነው። በኢየሱስ ክርስቶስ ምን ነው ድህነት ትፈልጋላችሁ? እኔ በኢየሱስ ክርስቶስ ስም ረግሜያለሁ። እንኳን ከራሴ ከአገሬ ከሕዝቤ እንኳን ረግሜያለሁ። በኢየሱስ ክርስቶስ የተረገመ ይሁን። በኢየሱስ ስም ይረገም። በኢየሱስ ስም አይሳካለት። በኢየሱስ አይከናወንም። እግዚአብሔር በቃ አመፀኛ አይደለም። በኢየሱስ ክርስቶስ ጌታ አመፀኛ አይደለም። ማይንድን ሰፋ አድርግ። እግዚአብሔር ምስራቅን፣ ምዕራብን፣ ሰሜንን፣ ደቡብን ሊያስወርሰን ነው እንጂ አንተ የምትበላውን እስክታጣ ድረስ አመፀኛ አምላክ አይደለም። ጌታ እንደዚህ አይነት አምላክ አይደለም። ስለዚህ ጌታ በእኛ አላገለግልም ብዬ ስል እግዚአብሔር እንዲህ አለ፣ ለምንድን ነው የምታገለግለው አለ ጌታ። እንደዚህ እንደዚህ በድምፅ ነው የተናገረው። ድሃ መሆን አልፈልግም አለ እግዚአብሔር። ቀስ አድርጎ ሹክ አለ። ዘፍጥረት ምዕራፍ 12 ሄዳለ። አንቀጾ ጋር ሄጄ አየው። አብርሃም 3 ነገሮችን ነው የለቀቀው። አገሩን፣ ወገኑን፣ የአባቱን ቤት የለቀቀው 3 ነገር ነው። እግዚአብሔር ያስታጠቀው 7 ነገር ነው እዛ ውስጥ። ከዛ ውስጥ በጣም ልቤን የነካኝ ከእግዚአብሔር ጋር ይሙጥኝ እንድል ያደረገኝ ነገር ልንገራቸው። የመጨረሻው የምድር ነገር ሁሉ በአንተ አማካኝነት ይባረካል። በጌታ በኢየሱስ ስም ይሁንና የምድር ነገር ሁሉ ለካ የእግዚአብሔር ሰዎች ሲጠሩ እግዚአብሔር ለሰማያዊም ለምድራዊ በረከት ነው። ክብር ለኢየሱስ ይሁን። በቃ ሰማይን ታስከፍታለህ፣ ሰማይን ትዘጋለህ። ከአንተ ጋር እግዚአብሔር ሲሆን በተጠራበት ቦታ ለአንተ ስትሆን ተአምር ይሆናል። ክብር ለኢየሱስ ይሁን። አይቻልም የሚባል ነገር የለም፣ ይቻላል። ግን ያ በቃ ያንን ስለተባለ በቃ ነገሮቹ እንትን ማለት የለብህም። ነገሮቹ ባይከፈት ተስፋ ለመቁረጥ የሰው ልጅ ተስፋ ከቆረጠ አልቆለታል። ትንቢት ብትነግሩም አይሰማም። እግዚአብሔር የተናገረውን ነገር እንኳን ብትናገሩ ተስፋ የቆረጠውን ሰው ካገኛቸው አልቋል። እኔ ከእንደሱ እንደዛ ሰዎች እግዚአብሔር ይጠብቅላል። በቃ ተስፋ ለመቁረጥ ከዛ እንደዛ የምድር ነገር ሁሉ በእኔ አማካኝነት የሚባረክ ከሆነ ለአብርሃም በረከት በገላትያ ላይ ያለ በክርስቶስ ኢየሱስ በኩል ለእኛ ደግሞ ደርሶልናል። አንቀጽ በአንቀጽ ነው። እግዚአብሔር ይመስገን። ግን ምን የሚባል ነገር ያስፈልጋል? እምነት የሚባል ያስፈልጋል። እምነት ከሌለ ዋጋ የለም። ምንም ዋጋ የለም። እምነት ከሌለ ከኔ ጋር ነው። እምነት ከሌለ ዋጋ የለም። እምነት የሚባል ጀግና ውስጣችሁ ሊኖር ይገባል። አሁን እኔ ውስጥ ያለው እግዚአብሔር ኤልሳ ዛሬ የምትወጣው በዚህ በኩል ነው በሩ ቢባል እንደ አይደለም። እግዚአብሔር የኔ ድርሻ እስከ ግድግዳው ድረስ መሄድ ነው። በሩን ደግሞ ግድግዳው መክፈት የእግዚአብሔር ድርሻ ነው። የኔ ድርሻ እስከዛ ድረስ መሄድ ነው። የእናንተ ድርሻ እግዚአብሔር ወደ ተናገረው ቦታ ድረስ መሄድ ነው። ለእግዚአብሔር ብለን መቆም ነው። ቆረጥ አለን የሚይዘው ነገር ሁሉ ካልቆረጠን ጌታን መከተል ከባድ ነው። የሚጎትት ነገር ብዙ ነገር ካለ ምንም ለውጥ አናመጣም። ዛሬ በኢየሱስ ክርስቶስ ስም በእኔና በእናንተ ህይወት ላይ ለውጥ ይምጣ። እኔ እንደዛ ነው። ለውጥ ይምጣ። እኔ ለውጥ እፈልጋለሁ። እግዚአብሔር በከተማችሁ ላይ ለውጥን እንደሚያመጣ እግዚአብሔር ለውጥን እንደሚያመጣ እግዚአብሔር በህይወታችሁ የሚያመጣው በልጆቻችሁ በቤታችሁ የሚያመጣው የእግዚአብሔር ኃይል በከተማችሁ ላይ ይወርዳል። ሃሌሉያ። ይኸው ቅጥር እንዳይሰራ የሚገዳደር መንፈስ አለ ያለ ጌታ። ለዘመናት ሲገዳደር የነበረው መንፈስ እግዚአብሔር ከከተማው ያዋርደው። በጌታ በኢየሱስ ክርስቶስ ስም የተዋረደ ይሁን። የወንጌል ጠላት የሆነው የእግዚአብሔርን ክብር የሚገዳደር ሁሉ በኢየሱስ ስም ይዋረድ።
እንዲህ አይነት ነገር አለ ያለ ጌታ። ከተማው ገና ወደዚህ ከመምጣት ቅጥር እንዳይሰራ የሚፈልግ መንፈስ ወደዳችሁ ጥላችሁ ቅጥር ይሰራል። ይሰራል። እግዚአብሔር ይሰራል። እግዚአብሔር ይሰራል። በአንተ ብርታት አይደለም፣ በአንተ ድካም አይደለም። እሱ ሁሉን የሚችል አምላክ ኤልሻዳይ ነው። ይችላል እግዚአብሔር። ይሄ እንዴት ይሆናል የሚባል ነገር የለም። ሳራም እንዴት ይሆናል ብላ ነበረች፣ ከት ብላ ስቃለች። ታሪክ ሲለወጥ ግን ያ የውሸት ሳቅ ወደ እውነት ሆነ። እግዚአብሔር ይመስገን። ይሄ ነው እኛ የምናመልከው አምላክ። በዚህ በዛ ቃል ነው በ1982 ዓመተ ምህረት ይሄ ራእይ ወደ ውስጤ ሲመጣ እኔ የተነሳሁበት እግዚአብሔር ሆይ ህዝቤ እኮ እያለቀ ነው ያለው፣ ምንድነው እዚህ ምድር ላይ ያለውን ቀንበር እንዴት ትሰብራለህ ብዬ ነው ጌታን የጠየቁት። ሁላችሁም ታውቃላችሁ፣ ወደ ሰሜን ኢትዮጵያ እየሄደ ማንም አይመለስም። ያለ እግዚአብሔር መቼም ምሕረት ያደረገው ሰው ከተመለሰ ነው እንጂ የለም። ብዙ ቤተሰቦችን አጥቻለሁ፣ የገዛ ወንድሜን አጥቻለሁ። መጨረሻ ጽዋው እኔ ጋም ደረሰ። እግዚአብሔር ከእስር ቤት ነው ያስመለጠኝ። እሱ በ1982 ዓመተ ምህረት የመጨረሻው ጊዜ ላይ ከዛ ሲያስመልጥን ነው ወደ አእምሮ የተመለስኩት። እግዚአብሔር ሆይ ከኔ የምትፈልገው ምንድን ነው አልኩት። ለምንድን ነው ያስመለጥከኝ? ለምን ወደዚህ ያስመለጥ? ካንተ ጋር ጉዳይ አለ ያለ እግዚአብሔር። አጠገብ ላይ ያለው ሰው እግዚአብሔር ዛሬም ካንቺ ጋር ካንተ ጋር ጉዳይ አለ በላን ነገር እግዚአብሔር ጉዳይ አለ። ክብር ለኢየሱስ ይሁን። እግዚአብሔር ጉዳይ አለ። አትናቀር ራስህ። ክብር ለኢየሱስ ይሁን። ዛሬ ትንሽ ነገር መልስ አገኛለሁ ብለህ እሱን በትንሽ ደረጃ እንደዚህ ጠብቀህ አትሄድ። እግዚአብሔር ሰፊ አምላክ ነው። አንተ ከጠበቅከው በላይ አንቺ ከጠበቅከው በላይ እግዚአብሔር በሕይወት ይሰራል። የሚሰራ አምላክ ነው የምናመልከው። ክብር ለኢየሱስ ይሁን። ከዛ ጌታ ያን ጊዜ ስለ ምድሬ እንድጸልይ ውስጥ ያመጣ። ተንበርክኬ ስነሳ መጽሐፍ ቅዱስን እንዲከፈት ሳረግ ሕዝቅኤል መጽሐፍ መጣልኝ። ሕዝቅኤል ምዕራፍ 1 2 3 4 5 6 መልመልም ጀመርኩ። በቃ በለው ዝም ብዬ ገባሁበት። በቃ መጽሐፉን እያጠናው ሄጄ 22 30 ላይ ሲደርስ ቀጠልኩት። 22 30 ላይ እንዲህ ይላል፣ ምድሪቷን እንዳላጠፋ በፈረሰው ቅጥር የሚቆምለትን ሰው ከመካከላቸው ፈልጌ አንድም ሰው አጣው ይላል። 30ኛው ላይ ሄዳችሁ 32 31ኛው ላይ ስታዩ ከዚህ የተነሳ ከእግዚአብሔር ዘንድ የተላከ መዓት ወደ ምድሪቷ እንደተለቀቀ፣ ወደ እስራኤል እንደተለቀቀ፣ ወደ ሕዝቡ እንደተለቀቀ ነው መጽሐፍ ቅዱስ የሚናገረው። ያን ጊዜ ነው እግዚአብሔርን እንዲህ አልኩት፣ አንድ ሰው አይደለም የፈለግከው? ሰውን አስነሳ ብዬ አልጸልም፣ እኔን ተጠቀመኝ ነው ያልኩት። ዛሬ በዚህ ምሽት ለእናንተ መናገር የሚፈልገው ሌላው ሩቅ ያለውን አስነሳ ብለህ ከምትጸልይ እኔን ተጠቀም ብለህ በራስህ ላይ አውጅበት። እግዚአብሔር እኔን ተጠቀም ብለህ አንተ ራስህ ላይ ካወጅክ እግዚአብሔር ይጠቀምሃል። የብዙዎቻችን ጸሎት ምንድነው ግን? እግዚአብሔር አምጣ፣ ነብይን አምጣ፣ ዋሪያን አምጣ። ለዘላለም ባይመጣ ጉዳይ የለም እንደለኔ ኢየሱስ ይምጣ እንጂ ባንተው ነው። አሜን። ሰው መጣ አልመጣ ሰው አይደለም፣ አትፈልግ። ከሰለሞን የሚበልጥ ኢየሱስ ግን እዛው አንቺው ጋር ነው አለ፣ አንተው ጋር ነው ያለው። ሰማይ ይከፈታል። ሃሌሉያ። ምድር ራሷ መናገር ትጀምራለች። ተራሮች መናገር ይጀምራሉ። ኮረብቶች መናገር ይጀምራሉ። ለእግዚአብሔር ክብር የማይንበረከክ ነገር የለም። እዚህ በዛን ጊዜ ነው ይህንን ራእይ የጀመርኩት። ጌታ 4 ነገሮችን ነው የተናገረ ያን ጊዜ። አንደኛ ለምድሬ ሰላም እሰጣለሁ አለ። ይሄ እንግዲህ መቼም ደመናም የለም ዝናብም የለም። በዚህ ባዶ ሸለቆ ውስጥ ውሃ ይሞላል። እናንተም ከብቶቻችሁም ከዛ ትጠጣላችሁ፣
ተአምር ነው ይሄ ነብዩ ትንሽ ጭንቅላት ችግር ያለው ሳይሉ አይቀሩም ነገስታቱ። በዛ መንገድ እኮ ነው የመጡት እነሱ አይደለም እንዴ የመጡት በዛ መንገድ። አሁን ምን ተአምር ተፈጠረ? የኛ አምላክ ተአምረኛ ነው። ሃሌሉያ! እስቲ አጨብጭቡ በኢየሱስ ክርስቶስ። የኛ አምላክ ተአምረኛ አምላክ ነው። ታሪክ ሰሪ አምላክ ነው። ዛሬም ቢሆን በሕይወትሽ ይሰራል፣ በሕይወት ይሰራል። ኢየሱስ ለዘላለም ጌታ ነው። አዎ ይቻላል፣ አይቻልም የሚባል ነገር የለም። ለዚህ ሰላም ሰጣለሁ። ሁለተኛ ጌታ ሆይ ከሰላሙ ጋር አብሬ ደግሞ እኔ የሚፈልገው ነገር አለ ያልኩት የሃይማኖት ነፃነት አምልኮ ፈልጋለሁ አልኩት። ምድሪቷ እግዚአብሔርን ማምለክ አለባት። እግዚአብሔር በምድረ ኢትዮጵያ በኤርትራ ውስጥ በምድረ በኢትዮጵያና በኤርትራ ላይ በህዝቧ መካከል ላይ ያኔ ኤርትራ አልተገነጠለም። ያኔ ነው ራእዩን የተቀበልኩት። ህዝቡ እግዚአብሔርን ካላወቀ የእግዚአብሔር ክብር ካልመጣ ፈውስ የለም፣ ሰላም የለም። ስለዚህ አምልኮ አልኩት ለውጥ የሚያመጡ ትውልድ እንድነሳ እግዚአብሔርን የሚፈራ ትውልድ የተቀቡ ሰዎች። ሃሌሉያ! ኢየሱስ ጌታ ነው። እስከ መቼ ሰይጣን በቤተ መንግስት መጫወት ብቻ ይጀምራል? አሁን ኢየሱስ ጌታ ነው የሚሉ ሰዎች ወደ እግዚአብሔር ሃሌሉያ የኢትዮጵያ ቤተ መንግስት መግባት አለባቸው ብዬ ነው የጸለይኩት። ለዚህ ጌታ አጨብጭቡለት። ሃሌሉያ! ዛሬ ኢየሱስ ጌታ ነው የሚለው ሰው እኮ ዝም ብሎ ይመጣ አይደለም፣ ብዙ እንባ ፈሶበት ነው። እኔ የተወለድኩበት ወላይታ ላይ አባቴ እና ድሮ አባቶች እንዲህ ብሎ ጸልየዋል። እግዚአብሔር ሆይ አንድ ቀን በዚህኛ እዚህ በዞን በክልል በአውራጃው ላይ በዚህ ወንበር ላይ አንድ ያንተን የእኛን ቋንቋ ቃላትን ተናግሮ አንተን እግዚአብሔርን የሚያውቅ ሰው አንድ ቀን ተቀምጦ እኛን ያገለግል ይሆን ብሎ ጸልየዋል። ዛሬ እግዚአብሔር በወላይታ ላሉ 12 ወረዳዎች ላይ ኢየሱስን የሚያመልኩ ልጆች ናቸው። ምንድን ነው የምትዘራው? በልስቲ አጠገብ ያለው ሰው ዛሬ አንተ እዚህ መጥተህ የምትበላው አባቶች የጸለዩ ጸሎት ነው። አንተ ለልጆች ግን ምን እያስተላለፍክ ነው? ዛሬ ወገኖቼ እናንተን እኔ እጅ ጭኜ መፈወስ አይደለም፣ የፈውስ ቃል ግን ወደ ህይወታችሁ ይለፍ። እግዚአብሔር የፈውስ ቃልን ያስተላልፍ። ተራ ነገርን አትፈልጉ፣ ኢየሱስን ግን ፈልጉ። ሁሉ ነገር ቀላል ነው፣ ዝም ብሎ የመጣ አይደለም። ሁለተኛው እንዲህ ቢል ብዬ ነው ጌታን የጸለይኩት። አገሬ ላይ እግዚአብሔር አምላክ እስከ ዛሬ ድረስ እንደ ልመና በዛ፣ ህዝብ እያለቀ ነው፣ የአገሬ ኢኮኖሚ ይለወጥ፣ ሰማይ ይከፈት ብዬ ነበር። ሶስተኛው ሰው መቼም የተሰጠውን ይዞ ነው የሚጓዘው። ያልተሰጠውን ይዞ ከተጓዘ ጥቅም የለም። እግዚአብሔር የሰጠውን ነገር ይዛችሁ እስከ መጨረሻ እንድትጓዙ እግዚአብሔር ይርዳችሁ። ለነገሩ አበሻው በጣም የሚያጉረመርም ህዝብ ነው። በኢየሱስ ክርስቶስ ስም ከማጉረመረም ህይወት እግዚአብሔር ያውጣችሁ። ምን ታጉረመርማለህ? ዝም ብለህ አታመልክም? ልታመልከው ነው የተጠራው እንጂ ልታገለግለው አይደለም። እግዚአብሔርን አምልከው መጀመሪያ። ኢየሱስ ይመለክ፣ በህይወት በጓዳ ይመለክ፣ በከተማችሁ ይመለክ። ዛሬ ሰው ሁሉንም የሚበጠብጠው አገልግሎት ነው። አገልግሎት ታው ግድ የለም፣ መጀመሪያ አምልከው። እግዚአብሔር መመለክ ሲጀመር እሳቱ ይመጣል፣ ክብሩ ይመጣል፣ ኃይሉ ይመጣል። በኢየሱስ ክርስቶስ መታዘዝ ይመጣል። የመታዘዝ ህይወት ወደ ህይወታችሁ ይምጣ በኢየሱስ ክርስቶስ። አዎ ያን ጊዜ እኮ አገልግሎት እግዚአብሔር እዚህ ግባ ይሰካል። በቃ ኢየሱስ ጌታ ነው። በዛን ጊዜ ጌታ እየጸለይኩ በእግር እየተጓዝኩ ሰላም የሚሰጥ እግዚአብሔር ነው እያልኩ መሬቱን እየጨበጥኩ መሬት ላይ እየተኛው መሬት ላይ ቁጭ ብዬ በዚህ ቁጭ ብዬ ጌታ ሆይ ማለት በደርግ ጊዜ ሰላም የሚሰጥ እግዚአብሔር ነው ብሎ መናገር ከባድ ነው። ግን ይሄን ይከለክላል እግዚአብሔር? እነሱም አይከለክሉም፣ እግዚአብሔርም ይሰማል። አሜን።
እሱ እኮ የልብ አምላክ ነው ወዳጅ። ኢየሱስ የልብ አምላክ ነው። ኢየሱስ የምላስ አምላክ አይደለም። የልብ አምላክ ነው ኢየሱስ። ልብህን ያውቃል፣ ልብሽን ያውቃል። ከልብ የምትጸልየውን ጸሎት ጌታ ይሰማል። ክብር ለኢየሱስ ይሁን። እኔ እግዚአብሔር የሰው ልብ አያለው አለ፣ እመለከታለሁ፣ ሰው ፊትን ያያል አለ። ለመጀመሪያ ጊዜ 75 ኪሎ ሜትር ጅማ ድረስ ከገልገል ግቤ ነገር ትንሽ ላሳጥር ጊዜ ስለሌለ 75 ኪሎ ሜትር ተጉዤ መስከረም 2 ሰላም ችቦ ለክፍለ ሀገሩ ሰፋ አንደኛ ጻፍ ሰጣት። እግዚአብሔር በሩን ከፈተልኝ። ሰላም ይሰጥ እግዚአብሔር ነው አልኩ። ጅማ ውስጥ ያኔ የሰፋ አንደኛ ጻፊው ጓድ ከፍ ያለው አውግቸው ይባላል። ዝም አለ። እኔም ወደዚህ ሳብ እንደገና አሳየሁት። እጁን ሲሰነዝር ሰላም ይሰጥ እግዚአብሔር። እኔ አይደለም የምናገረው፣ መንፈስ ቅዱስ ራሱ እኮ በእኔ ላይ እሳት አወርዶብኝ መለስኩ። ሶስተኛ ሰላም ይሰጥ እግዚአብሔር ነው ሲል እንደዚህ አለ። ችቦን ሰጠው። ያን ጊዜ እግዚአብሔር እንዲህ አለ፣ ከዚህ በኋላ በዚህ መድረክ አታገኛቸው ማለት ዓመት ባልሞላ ጊዜ ውስጥ እንደዚህ ሆነ። እግዚአብሔር ይሰማል አይሰማም? እንደውም አንተ የጠየቅከው ኢትዮጵያ ውስጥ ያለውን አይደለም ማለት ጌታ። ያን ጊዜ ራሽያ ላይ ዋና ያለውን ስሩን ነው የምነቅለው አለ እግዚአብሔር። ስሩን ነው የነቀለው። ለምን እንደነቀለ ታውቃላችሁ? ክርስቶስ እንዳይመለክ ስለተከለከለ። ጽዋው ሲሞላ አኮርድንና ጊታር ተሽጦ ነው የተበላው። እንዲህ አይነት ቤተክርስቲያን እኛ ጋር ለስብሰባ አዳራሽ ነው የሆነው። ዛሬ ግን ያንን ስብሰባ ሲመሩ የነበሩት ዛሬ ፓስተር ሆኖ ኢየሱስን ያመልካሉ። አሜን። ከዛ በኋላ ነው ወደ 5000 ኪሎ ሜትር ነው ኢትዮጵያ ላይ ሄድኩት። በዚህች ቀን ለእናንተ የምናገረው ነገር አይደለም። የኢትዮ ኤርትራ ጦርነት ሆላንድ ከገባው በኋላ ጌታ ለመጀመሪያ ጊዜ የዛሬ 13 ዓመት ላከኝ። አሁን እየተሰራ ያለው ነገር አጭር ነገር ልንገራችሁ። ጦርነቱ ይቆማል፣ ድንበር ሄዳለኝ። ድንበር ሄድኩት። 13 ቀን ጾም ጸሎት ያዘ። እስከ ዛሬ ድረስ ጦርነቱ ቆመ። በዛው አልቆምኩም። መቼ ቁም እንደሚል አላውቅም። እኔ እዚህ ነኝ ግን ልቤ እዛ ነው ያልኩት ነው የምነግራችኋለሁ። በዓመት 2 ጊዜ ወይም አስቸኳይ 3 ጊዜ እየመጣ ምድሪቱን በምስራቅ ጀምረ ምዕራብን፣ ሰሜንን፣ ደቡብን ሁሉ ታካልላለህ። በዓመት 2 ጊዜ። አሁን ስራዬ ምንድን ነው? የኢትዮጵያ ወንጌላውያን አብያተ ክርስቲያናት ከህብረቱ ጋር የህብረቱ አባል ነኝ። በየክልሉ ያሉ አብያተ ክርስቲያናት ህብረት ጋር አብረን ነው የምንሰራው። እግዚአብሔር ቆም የሚለው መቼ እንደሆነ አላውቅም። አሁን ከወር በፊት ኢትዮጵያ ውስጥ ነበርኩ። ምድሪቷን 4 አቅጣጫ ላይ እየዞርኩ በየቦታ ያሉ አብያተ ክርስቲያናትን መቀስቀስ በእግዚአብሔር ሐሳብ። ምድሪቷን ደግሞ የተጸለየው ዘይት አለ። 13 ዓመት ሙሉ የኢትዮጵያ ተራሮች፣ ወንዞቹ፣ አደባባዮቹ ደም ሲጠጣ የነበረበት ቦታ ዳር ድንበሩ ሳይቀር ሁሉ የተጸለየ ዘይት አለ። በየጊዜው ምድሪቷ ላይ እየወሰድኩ ማፈሰው። ኢትዮጵያ አሁን ዛሬ የዘረነው ዘር እግዚአብሔር በኢትዮጵያ ላይ ይሄ ነው የማይባል ተአምር የሆኑ ሰዎች እንደሚነሱ ጌታ ተናግሮኛል። በጣም ተአምር፣ ዓለምን ጉድ የሚያሰኙ የእግዚአብሔር እጅ ትመጣለች። ምድር መፈወስ አለባት። ፈውስ ከምድር ፈውስ መፈለግ ዛሬ በየቦታው አሁን እየተሰራ ሳይጠበቅ እግዚአብሔር እቅዱን የጠላትን እቅድ ስለሚያፈርስ
ያልተጠበቀ ነገሮች ሁሉ እየሆኑ ነው ያሉት። ያልተጠበቀ ነገር እኔና እናንተ የተጠራነው ነገር ከቤተ ክርስቲያን ወደ ቤተ መንግስት መልእክት ይዘን ነው። ከቤተ ክርስቲያን ለውጭ ላለው ለአሕዛብ መልእክት ይዘን ነው። ቤተ ክርስቲያን ስራ ካቆመች ስራው የሚጀምረው ቤተ መንግስት ነው ማለት ነው። ቤተ መንግስት ደግሞ የሚሰራው ስራ ሁሉ ጊዜ ሙሉ አይደለም። ከ40 ዓመት በኋላ የዚህ የከተማችሁ ልጅ ነው እንግዲህ ዋይት ሃውስ የገባው። ከ40 ዓመት በኋላ እኔ ራእይ አለኝ ብሎ ነው ማርቲን ሉተር የጮኸው። ከ40 ዓመት በኋላ ገባ። ከ40 ዓመት በኋላ ግን እየጠገነ ነው ለማለት እየፈራው ነው። አባቶቻቸው ዘግቶ የነበሩት እነጌዎችን አሁን እያጋባ ነው። ስለዚህ እናንተ እዚህ ጋር ቁጭ በሉና ምንም ችግር የለም። እግዚአብሔር ከኔና ከእናንተ የሚፈልገው ባላችሁበት ቦታ ተጽዕኖ እንድታመጡ ነው እንጂ ችግራችሁን እንድታወሩ አይደለም። አሜን። ችግራችሁ ወገቤ ያመመኝ ይበማታ ሐኪም ቤት ሄድና መውሰድ ነው መድኃኒት። አንተ ከዛ በላይ ላለፈ ነገር ነው የተጠራኸው። ለትልቅ ነገር ነው የተጠራኸው። ወገቤ ደረቴን ያፍናል። ያፍና ምን አለበት? በኢየሱስ ክርስቶስ በላ እንዴ ነብይ መጥቶ እስኪ እጅ እስከሚጠንት መጠበቅ የለብህም እኮ። ነብዩ መጥቶ ጸለየ፣ አንቺም ጸለሽ፣ አንተም ጸለይክ። ኢየሱስ ነው የሚፈውሰው። ፈዋሹ ኢየሱስ ነው። ክብር ለኢየሱስ ሲሆን ለዚህ ጌታ እኮ ነው መኖር ያለብን። ስለዚህ አይቻልም የሚባል ነገር አለም። ይቻላል፣ በቃ ይቻላል። እኔ በሀገሬ ላይ ሰዎች አሁን አንዳንድ ጊዜ መጡና ትንቢት ይናገራሉ። በቃ ኢትዮጵያ ላይ የሚቀጥለው ጊዜ እንደዚህ ያለ አንተ ሟርተኛ ሂድልኝ ከዚህ ይላል። እኔ 10 ምናምን ዓመት እግሬ እስከምላድ ድረስ እኮ ስራ እየሰራሁ ነው። እግዚአብሔር ሞኝ ነው እንዴ? የማንም ማኪያቶ ጠጭና እንደፈለገ እየበላና እየጠጣ መጥቶ አገሬ ላይ ትንቢት ተናግሮ መሄድ አይችልም። ክፉ ትንቢት ወደ መልካም መለወጥ አቅም አለ። ሃሌሉያ። ክፉ ባንቺ ላይ አይሰለጥንም፣ ባንተ ላይ አይሰለጥንም። ምክንያቱም እግዚአብሔር ኤልሻዳይ ነው። እግዚአብሔር ሁሉን ቻይ ነው። መለወጥ ትችላለህ እኮ፣ ይቻላል። ከቆረጥክ ይቻላል። ትሞታለህ እኮ ነው የተባለው። ሕዝቅያስ እኮ ትሞታለህ ተብሏል እኮ። ግን ምን ብሎ ወደ አምላኩ ስጮህ እግዚአብሔር ደግሞ ያንን ነብይ ሂድና ተናገር አለ። 15 ዓመት ተጨመረ አለ። ክብር ለኢየሱስ ይሁን። እግዚአብሔር ቃልን በቃል የመሻር አቅም አለ። እኔ ትንቢቶቹ ልክ አይደለም እያልኩ አይደለም፣ መናገር ይችላል። ግን የመሻር መብት አለኝ። እኔ ደግሞ ጌታ ይመስገን፣ እግዚአብሔር ይመስገን፣ አባቴን የመጠየቅ መብት አለ። አይቻልም፣ በአገሬ ላይ አይሰለጥንም፣ በትውልዱ ላይ አይሰለጥንም፣ በእግዚአብሔር ቤት ላይ አይሰለጥንም በማለት ያንን ቀንበር የመስመር አቅም አለ። ክብር ለኢየሱስ ይሁን። እግዚአብሔር ንስሐ አንተ ስትገባ ስትጮህ እግዚአብሔር ይሰማል። እኔ እንደዛ ነው። እኔ እግዚአብሔር እንደዚህ አይነት አምላክ ነው ብዬ ነው። ራእይ ካለ እግዚአብሔር ከአንተ ጋር ይሆናል። አሜን። እዚያው በየክልሉ ላይ ጎዴ ነው የምንጀምረው። ጎዴ፣ ጅጅጋ፣ ሐረር፣ ድሬዳዋ፣ አሰበ ተፈሪ፣ አዋሽ፣ መተራ፣ ናዝሬት፣ ደብረ ዘይት፣ ሞጆ፣ ዝዋይ፣ ሻሸመኔ፣ አዋሳ፣ ሙያሌ፣ ባሌ ጎባ፣ ወላይታ፣ አርባ ምንጭ፣ ጂንካ፣ ዳውሮ፣ ጅማ፣ መቱ፣ ጋምቤላ፣ ደምዶሎ፣ ነቀምቴ፣ አሶሳ፣ በዚህ በዳሰ ግድብ በኩል አርገው ወደ አማራ ክልል እንጂባራ፣ ባህር ዳር፣ ጎንደር፣ መተማ፣ ሁመራ፣ ሽራሮ፣ ባድመ፣ ሽረ እንዳስላሴ፣ አክሱም፣ አድዋ፣ መረብ፣ አደግራት፣ ዛላምበሳ፣ መቀለ፣ አፋር 13 ዓመት ምድሪቷ እንደዚህ ዘይት ትጠጣለች። ይሄ እግዚአብሔር ፊት የሚጮሁ ሰዎች ምድሪቷ ላይ አሉ፣ በየቦታው ላይ። ምድር እኮ የምትጠበቀው የማንም የመንግስት ጀግንነት አይደለም፣ የጌታ ጀግንነት ስለተነሳ። ሃሌሉያ! የኛ ጌታ አሸናፊ ነው፣ ጀግናው ኢየሱስ።
በሁሉ ቦታ ጀግና የሆኑ ሰዎች አሉ እንደናንተ ያሉት። አሁን ከዚህ እንደጨረስኩ ሲመለስ ጃንዋሪ ነው ጨርሼ በመመለሰው ጃንዋሪ 6 እመለሳለሁ። የመጨረሻ ከዚያ ግን ቀጥታ ነው የሚሄደው ስራ ይሰራል። የሚቀጥለው 2 ዓመት ተኩል ላይ የተዘረጋ ፕሮጀክት አለ፣ የጸሎት ፕሮጀክት። ከሚቀጥለው 2 ዓመት ተኩል በኋላ በኢትዮጵያ ላይ ይሄ ነው የማይባል ነገር እግዚአብሔር የሚያፈነዳው ነገር አለ። ለውጦች የሚመጡት ለውጦች አሉ። ስለዚህ እግዚአብሔር እኔና እናንተን እንድትነሱ ይፈልጋል። በቃ እንድትነሱ ይፈልጋል። ምድር ትፈልጋለች፣ እናንተን ትፈልጋለች፣ ልጆቻችንን ትፈልጋለች። የተማሩ ልጆች አሜሪካ መጥተው መጥፋት የለባቸው። ምድር ትፈልጋለች። ኢየሱስ ጌታ ነው። አሜን። የተማሩ ሰዎች እየመጡ እዚህ መቅረት የለባቸው። አውሮፓ፣ አሜሪካ፣ ሌላ ቦታ ሄደው መጥፋት የለባቸው። እንደ እስራኤላውያን እግዚአብሔር እኛን ይፈልጋል። ጉዳይ አለ። እግዚአብሔር ባለበት ቦታ በልጆች ላይ ጉዳይ መኖሩ ታውቃለህ። ራእይ መኖሩ ታውቃለህ። ይህን ካወቅማ ዛሬው ተነስ። ስለዚህ በእግዚአብሔር ስም የምለምናችሁ አደራችሁ፣ አንደኛ ለእኔ እንድትጸልዩ እፈልጋለሁ። ለእኔ እንድትጸልዩ። እኔ አላውቅም መቼ ይህንን አቁም እንደሚል አላውቅም። ይቀጥላል። ግን አንድ ነገር ማምነው ምንድን ነው? በእኔ ዘመን ምድር እንድታርፍ እፈልጋለሁ። በአንተ ዘመን ምድር ማረፍ አለባት። የሚቀጥለውን ትውልድ ደግሞ እግዚአብሔር እንዲያስነሳ ደግሞ መጸለይ፣ ምድርን ለእግዚአብሔር መስያት አለበት። እኛ አምልኮ ነፃነት፣ እግዚአብሔር አምልኮ ብለን ያኔ በደርግ ጊዜ ምን ያህል ህዝብ እንዳለ ታውቃላችሁ? ብዙ በጣም ትንሽ ነው። ያው ደቡብ ኢትዮጵያ ነው ብዙ ያለው፣ ሌላ ቦታ የለም። በአፍሪካ ታሪክ ላይ በዓለም ታሪክ ላይ በዚህ በ20 ዓመት ውስጥ ላይ የኢትዮጵያን ያህል ወንጌል በሚያስደንቅ ሁኔታ ሰዎች ወደ እግዚአብሔር መንግስት የመጣ የለም ሌላ ሀገር ላይ። ያን ጊዜ 3 ሚሊዮን ማይሞላ ህዝብ ነው። ዛሬ ወደ 20 ሚሊዮን እየሄደ ነው። ለዚህ ጌታ ክብር አይገባም? ሃሌሉያ! እግዚአብሔር የሚያስፈራ ቅባት ነው ባንቺ ላይ ያስቀመጠው። የሚያስፈራ ጠላት ደንግጦ ሰፈሩን ደንግጦ ለቆ እንዲሄድ የሚያደርግ የእግዚአብሔር ቅባት ባንተ ውስጥ አለ። እንድታውቁ እፈልጋለሁ። ስለዚህ እኔ አሁን ምንም አይመስለኝም። ኖሬ አልኖር የሚበላ ኖሬ አልኖር በባዶ ጫማ ባዶ እግር አሁን መቆረጥኩ። ድሮማ ድሃ መሆን አልፈልግም ብዬ ነው። አሁን መቆረጥኩ። የእግዚአብሔርን ስራ ሳይ አረ ላንተ እንደ ኢሳይያስ በራቁት ቢሆን ጋር ገና ይሄዳሉ። ክብር ለኢየሱስ ይሁን። ጌታ ሆኖ የምታመልኪው ጌታ። እሺ ተነስተናችሁ ጸሎት አንድ ቃል ተናግሬ ከዛ እንጸልያለን። እጅን በጌታ ላይ ጸልያለሁ። በህዝብ ላይ እጅ ይምጣ፣ ቅባት በእነሱ ላይ ይምጣ በኢየሱስ ክርስቶስ። በዚህ ቤት ላይ እግዚአብሔር አምላክ በወንድሞቼና በእህቶቼ በዚህ ከተማ ላይ ያንተ እጅ እንድመጣ በኢየሱስም ጸልያለሁ። ሰማያት ይከፈቱ፣ ሰማያት ይከፈቱ፣ ሰማያት ይከፈቱ፣ ሰማያት ይከፈቱ በኢየሱስም። በኢየሱስም ሰማያት ይከፈቱ። የተዘጉ በሮች ይከፈቱ፣ የተዘጉ በሮች ይከፈቱ፣ የተዘጉ በሮች ይከፈቱ። ከተማይቷን ለቀህ ውጣ፣ ከተማይቷን ለቀህ ውጣ፣ ከተማይቷን ለቀህ ውጣ፣ ከተማይቷን ለቀህ ውጣ፣ ከተማይቷን ለቀህ ውጣ። ወገኖችን ለቀህ ውጣ፣ ህይወታቸውን ለቀህ ውጣ፣ ስራቸውን ለቀህ ውጣ፣ አገልግሎታቸውን ለቀህ ውጣ፣ አካባቢውን ለቀህ ውጣ፣ በኢየሱስም ውጣ። አይሳካልም፣ አይከናወንልም። ከዚህ ሰዓት ጀምሮ ለወንድሞቼና ለእህቶቼ እንዲከናወን በኢየሱስም ጸልያለሁ። ሐሳቤና ፈቃዴ በእነሱ ላይ ይሁን። ሰማያት ይከፈቱ፣ አዳዲስ ነገር ይምጣ። መልካምቱ ያንተ እጅ በእነሱ ላይ ይሁን። ስለ ሰማን ተመስገን። እንደ ቆመን መጽሐፍ ቅዱስ የያዛችሁ ዳንኤል መጽሐፍ እንሂድና እናያለን። አጭር ነገር ላስጨብጣችሁ ፈልጋለሁ። ሃሌሉያ። ምዕራፍ 1 ጀምሮ ዳርዮስን በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጣላቸው ዘንድ
ንጉሡም እንዳይጎዳ 3 አለቆቹን በላያቸው አደረገ። ከነሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለ ከአለቆችና ከመሳፍንቶች በለጠ። ንጉሡም በመንግስቱ ሁሉ ላይ ይሾመው አሰበ። በለጠ የሚለው እስቲ በለጠ በለጠ። እሺ ጥሩ። መጨረሻው ላይ እንሄድና እናያለን። ደግሞ እዚሁ ምዕራፍ ላይ እንሆናለን፣ ግን መጨረሻው ላይ በልጦ መገኘት አለ። መጨረሻው ላይ እንዲህ ይላል፣ ይህም ዳንኤል በዳርዮስ መንግስትና በፋሪሳዊ በቂሮስ መንግስት ኑሮ ተቃናለት ይላል። ኑሮ ምን ሆነ? ተቃናለት። ኑሮ ተቃናለት። እስቲ አስቡበት። ኑሮ የሚያቃናው ማን ነው? በልጠን እንድንገኝ ማድረግ የሚችል ማን ነው? እግዚአብሔር። ኑሮ ተቃና፣ ኑሮ ተሳካ፣ ኑሮ ተቃና፣ ኑሮ ተሳካ። ስኬት በሚለው ትንሽ ነገር እንጫወታለን። ጌታ ይመስገን። እሺ ቁጭ በሉ። ኑሮ ተቃናለት የሚለው መጨረሻ ላይ ያለው ላይ እስቲ ትንሽ እንነጋገር። ቆይ ይሄ ሰው ምን ሊበላው? ይሄ ሰው እንደኔና እንደናንተ ስደተኛ አይደለም። እንደሱ ስልክ ደውሎ ራሱ ካላነጋገረ በስተቀር ማንም ያነጋግረው የለም። ስለዚህ አያችሁ፣ ተመልከቱ። ዳንኤል ከይሁዳ ምድር የሄደ ዳንኤል ብቻ አይደለም። ሲድራቅ ሚሳቅ አብደናጎ ብቻ አይደለም። እንድታስቡ ፈልጋለሁ። እኔ አይሳካልኝም፣ አይከናወንም ወገኖች። ይሄ ሰው አሁን በጣም የሚገርመኝ ነገር ዳንኤል ብቻ አይደለም፣ ሲድራቅ ሚሳቅ አብደናጎ ብቻ አይደለም። ከይሁዳ ምድር ብዙዎች ነው የሄዱት። ብዙዎች በምርኮ ሄደዋል። በቃ እንዳለ ተጉዞ በቃ ምድር ስትፈርስ እንዳለ በቃ መሄድ ያለበት ሁሉ ሄደዋል። አያችሁ፣ የዳንኤል አምላክ ምርኮኛ ግን አይደለም። አሜን። የዳንኤል አምላክ ምርኮኛ አይደለም። በይሁዳ ምድር ብቻ ላይ የሚቀመጥ አይደለም። በእስራኤል ብቻ ላይ የሚቀመጥ አይደለም። ሰማይና ምድርን የሞላ ሃሌሉያ! ሰማይና ምድርን የሞላ የእስራኤል ቅዱስ የአብርሃም አምላክ፣ የይስሐቅ የያዕቆብ አምላክ፣ የእስራኤልን አምላክ ጠንቅቆ ያውቃሉ። ጠንቅቆ ምርኮኛ ሆኖ እንኳን ሄዶ ጠንቅቆ ያውቃሉ። ችግራችን እዚህ ነው። የጠረነ አምላካችን ጠንቅቀን አናውቅም። የምናውቀው ከዳር ነው የምናውቀው። ከዳር ስለምናውቀው ነገሮቻችን ሁሉ ምስቅልቅል ይወጣል። ዛሬ በኢየሱስ ክርስቶስ ምስቅልቅል የወጣው ሁሉ በጌታ በኢየሱስ ክርስቶስም እንዲቃና እኔ ጸልያለሁ። በኢየሱስም እንዲቃና ጸልያለሁ። ጠላት በኢየሱስም እቅዱ ይፍረስ፣ ሐሳቡ ይፍረስ፣ እቅዱ ፕላኑ ይፍረስ። በአንቺ ላይ የተጠመደ መሳሪያ ሁሉ አይከናወን በኢየሱስም። አፈረስኩ፣ በኢየሱስ ክርስቶስ አፈረስኩ። እንዳይሳካ አፈረስኩ። በልጆችሽ ላይ አይሰለጥንም። በልጆች ላይ አይሰለጥንም። በህይወት ላይ አይሰለጥንም። በኑሮ ላይ አይሰለጥንም። በአካሄድ ላይ አይሰለጥንም። አንተ ስትወጣ አይሰለጥንም። አንተ ስትገባ አይሰለጥንም። አጋንንቶች ይመቱ፣ አጋንንቶች ይመቱ፣ ሟርተኞች ይመቱ፣ የክፋት አለቃዎች ይመቱ። እቅዳቸው ይፍረስ። አላሳልፍ ያለ የአባቶቻቸውን አምላክ ያውቃሉ። ባሉበት ቦታ ከአምላካቸው ጋር ጥሩ የሆነ ግንኙነት አላቸው። ጸሎት ይጸልያሉ፣ ያመልካሉ፣ ያገለግላሉ፣ ይጮሃሉ። እነሱ እዛው ምርኮ ቦታ ሆኖ ወደ ላይ ሲተኮስ የእነሱ አምላክ ከላይ ተነሳና ቤተ መንግሥት ገባ። በአስቸኳይ ከይሁዳ ምድር የመጡ ምርኮኞች መካከል ካሉ ጥበበኞቹ መልከ መልካሞች ያለ የተባሉ ዘረግ አምጡልኝ፣ ወደ ቤተ መንግሥት አምጡ። ጸሎታቸው ነው ይሄን ያለው። እነሱ እዛ ታስረዋል፣ አምላካቸው ግን አልታሰረም። እነሱ
እነሱ ግን አይንቀሳቀሱም፣ አምላካቸው ግን ይንቀሳቀሳል። አምላካቸው ግን ያናውጣል። አምላካቸው ግን ያከብራል። አምላካችን ይህ እንደሆነ ማወቅ መቻል አለ። ዛሬ እኮ እኔና እናንተ የሚያንቀሳቅሱ ማን እንደሆነ ታውቃላችሁ? የዘመናት ነቢያት ናቸው። ሟርት እግዚአብሔር ይገስጸው። እግዚአብሔር ሲናገር ይቀበላለሁ። እግዚአብሔር ሲናገር ይቀበላለሁ። ሟርትን ግን አልቀበልም። ሞራ ገላጭን አልቀበልም። ደፍተራውን አልቀበልም። መተተኛውን አልቀበልም። እግዚአብሔር ባንቺ ላይ ያለው ሐሳብ፣ እግዚአብሔር ባንተ ላይ ያለው ሐሳብ ዓላማው መልካም ነው። ይከናወናል እያሉ ነው እኮ ንጉሱን ገደል ውስጥ የከተቱት። ለምንድን ነው ከነቢያት ጋር አታችመንት ያለን? ከኢየሱስ ጋር አታችመንት ይኖር እንጂ። አሜን። ምን ጨነቀኝ እኔ? ለእኔ የሚያስፈልግ ከሆነ ከተማችሁ እኮ አሁን እናንተ ስለወደዳችሁ አይደለም እኮ እግዚአብሔር እናንተን ስለወደደ ነው እንድናገር የመጣው አይደለም እንዴ? ምንም ተይቀልን እኔ አምንበታለሁ። እግዚአብሔር ይናገራል። ግን አይገዛኝም። የሚገዛኝ የናዝሬቱ ኢየሱስ፣ የጌቶች ጌታ፣ የነገስታት ንጉሥ፣ የኃያላን ኃያል፣ የገዢዎች ገዢ፣ የይሁዳ አንበሳ እሱ ይገዛል። ወዶ ይገዛል። ዘር መንዘር በሱ ይገዛል። ዘር መንዘር አገሬ ላይ ጎልያድ አይሰለጥንም፣ ኢየሱስ ግን ይሰለጥናል። በደንብ ያርጎ ይስማ። ሰይጣን 3000 ዓመት ሙሉ የተጫወተውን ያህል ይበቃል። አሁን ግን አይጫወታትም ከዚህ በኋላ። ለምን ግርግርም ታውት ወገኖቻችንም ተቀበሉት። እግዚአብሔር ይባርክ በሏቸው። እዚህ ሆናችሁ ባሉበት ኢየሱስ አንተ የምታመልከው አምላክ እግዚአብሔር ካልተገለጠ፣ ኃያሉ የሆነ እግዚአብሔር ካልተገለጠ፣ የእግዚአብሔር ክብር ባንቺ ላይ፣ ባንተ ላይ፣ በልጆች ላይ የማይገለጥ ከሆነ አምልኳችን ገና ችግር አለ ማለት ነው። ገና ነው። የምናሳድደው አሁን ብር ነው። ብሩም እኛን እንዲህ ብሎ ይሮጣል ወደዛ፣ እኛም ወደ እሱ እንሮጣለን። ብሩ ይሮጣል፣ እኛም እንሮጣለን። መቼ እንደምንደርስ አላውቅም። እርፍ በልና ትደርሳለህ። ስለዚህ እነሱ ከሚጸልዩ በአስቸኳይ ይምጡ ተባሉ። ምዕራፍ 1 ላይ ሄዳችሁ ስታዩ በአስቸኳይ ይምጡ። በአስቸኳይ ወደ ቤተ መንግስት ተመርጠው መጡ። ቤተ መንግስት የመጣው ሲድራቅ ሚሳቅ አብደናጎ ብቻ መሰላችሁ እንዴ? ታሪኩ የተጻፈው እነሱ ናቸው እንጂ ማዕት እኮ ነው የመጣው። ግን ቤተ መንግስት ሲደርሱ ግን ልዩነት ተፈጠረ። ልዩነት ብሉ ጠጡ። ኖ የአብርሃም የይስሐቅ የያዕቆብ አምላክ ቅድስና አምላክ ነው። እሱ ቅድስና ማለት እሱ የቅድስና አምላክ ነው። እግዚአብሔር ይመስገን። እሱ የቅድስና አምላክ ነው። ስለዚህ ራሳቸው ለዩት። እኛ አንረክስም። ኧረ በስመ አብ! አሁንማ አንረክስም የሚባል ነገር የለም። አንድ የእግዚአብሔር ሰው እንዲህ አለ። ሰይጣን ድሮ መጽሐፍ ቅዱስ ይዞ የሚወጡ ሰዎችን እንዳትሄዱ ቤተክርስቲያን ብሎ በር ይዘጋ ነበር አለ። አሁንማ ወደ መጽሐፍ ቅዱስን አሸክሞ ወደ ቤተክርስቲያን ግቡ፣ አብረን እዛ እንሰራለን ይላል። እውነት ነው። አሁንማ ምን ያልሆነ ነገር አለ? ቅድስና የሚባል ነገር እንተነኝ ነው። ለቁጥር ስለበዛ እግዚአብሔር ይመስገን። ስለዚህ ቅድስና የሚባል አማርኛ ታውቃለህ? በለስ ያጠገብ ያለው ሰው ግድ የለም መጽሐፉን አይደለም ይላል። ቅድስና የሚባል አማርኛ ታውቃለህ ወይ? አማርኛውን ራሱ አማርኛውን ካወቅ ጥሩ ነው። አይሆንም፣ አይቻልም፣ አንቀምሳትም። ሁሉ ነገር እያለ ቤተ መንግስት ገብቶ እንደፈለጉ መብላት ሲችሉ፣ እንደፈለጉ መጥራት ሲችሉ አይቻልም አሉ። አይቻልም። የኛ አምላክ የተለየ ነው። እሱ ቅዱስ ነው። እሱ ቅዱስ ነው። ጌታ ይመስገን። አረ እናንተ ባትበሉ እኔ ትንሽ እጎዳለሁ። ንጉሱ በኔ ላይ ግድ የለም። ብቻ 10 ቀን ስጠን፣ 10 ቀን ስጠን። ብቻ ለኛ ውሃና ጥራጥሬ ስጠን።
ከዛ በኋላ የሚሆነው ጉዳይ አለ እኮ በሌላ መንገድ። ሰላም ነው። አዎ በጌታ በኢየሱስ ክርስቶስ የቅድስና መንፈስ ለውጥ ይምጣ። በኢየሱስ ክርስቶስ ለውጥ ይምጣ። በኢየሱስ ክርስቶስ በሕዝቤ ላይ የእግዚአብሔር ሐሳብ እንዲመጣ በኢየሱስ ጸልያለሁ። ከዛ ተሰጣቸው። እግዚአብሔርን በጀንደረባው ፊት ሞገስ ሰጣቸው። ሰላም አገኙ። እግዚአብሔርም ወደ እነሱ ወገን ሆነ። ወስኖ ስለቆሙ እግዚአብሔር ወደ እነሱ ወገን ሆነ። እግዚአብሔር በዚህ ጉባኤ ውስጥ ይናገረኛል። እግዚአብሔር ጋር የወሰነ ሰዎች እንዳሉ ይናገራል። የቆረጡ ሰዎች አንተን ማየት እፈልጋለሁ ጌታ ሆይ ክብርህን ማየት እፈልጋለሁ የሚሉ ሰዎች ያሳያል። ይመጣል ጌታ ይመጣል። እግዚአብሔር ይመጣል። ስለዚህ እግዚአብሔር ከነሱ ጋር ሆነ። ሕይወት ሆነላቸው፣ እውነት ሆነላቸው፣ መንገድ ሆነላቸው፣ ክብሩን ገለጠላቸው። ስለዚህ እያማሩ መጡ። ዛሬ ከሰው ሰተተ ተቀባብቶም ሰው አይመስልም። የእግዚአብሔር ሞገስ ሲመጣ ግን መልኩ እየተቀየረ ይመጣል። ሽምግልናው እየለመለመ ይመጣል። ትናንትና አቧራ ነበር የምትመስለው፣ ዛሬ ግን ሌላ ሰው ነው። ይገባዋል ለኢየሱስ ሁሉ ነገር ይለፍ። ወገን የምንኖረው ከዚህ በኋላ ከ40 ዓመት በላይ ብዙዎቻችን ጊዜ ያለን 40 ይደረሰልን። ብዙዎቻችን 40 ደርሰናል። እርግጠኛ ነኝ። ምንም አይደለም። የአበሻ እድሜ ወደ ታች ነው ወደ ላይ ይባላል። ምን አንድ ጓደኛ ያለ ሁሌ 38 ነው። ምን ነው ሰ እንዴ አላሳልፋለ እኮ ይኛዋል። እሱ ካላለፈ እኔ እንደሆነ ያልፋለሁ አለ። ወገኖቼ መጽሐፍ ሲናገር 70 ወይ 80 ከዛ በኋላ ድካም ነው ይላል። ይሁን ግድ የለም 30 ሆኖሽ 40 ዓመት እኛ እግዚአብሔርን ብናገለግል እንደ ዳዊት አሜን። በቃ እግዚአብሔር ዳዊት በዘመኑ እግዚአብሔርን አገለገለ ይላል። እኛም ደግሞ በዘመናችን ፍቅት ጌታ እንድናገለግል እኮ ነው የምንጽፈው። ወገኖች አንድ እውነት ልንገራችሁ፣ እንደ መቱሳላ እድሜ ማስቆጠር ጥቅም የለም። እንደ ሄኖክ ግን ታሪክ መስራት ነው። አሜን። መቱሳላ 900 ዓመት ይላል። ሄኖክ ጋር ደግሞ ስንመጣ 300 ምናምን ዓመት ኖረ። አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ወስዶታል። አሜን። ህይወት ነው እነግራችኋለሁ። በዚህ ቤተክርስቲያን ላይ እግዚአብሔር በህይወታችሁ የሚሰራው ስራ አለ። እነግራችኋለሁ። ጨክናችሁ ግቡ ይላል እግዚአብሔር። ቆርጣችሁ ግቡ ይላል እግዚአብሔር። በአጭር ጊዜ ውስጥ በህይወታችሁ በዚህ ቤተክርስቲያን እግዚአብሔር የሚሰራው ስራ አለ። እግዚአብሔር የሚሰራው ስራ አለ። የሚያስደንቅ ነገር በህይወታችሁ ይሰራል። ግን ቆርጥ አድርጓል። ቁረጡ ይላል። በቃ ቁረጡ። ቆርጣችሁ ሁሉ ይስራ ብለው መሪዎች ብቻ አይደለም የሚናገረው። ሁሉ ቆረጥ አያችሁ። በእዝራ ዘመን እኮ ቀጥሩን ለመስራት ሞክሮ አልቻሉም። ግን ቆርጦ የመጣና የሚያስገባ በ52 ቀን ቅጥሩ ተሰራ። አሜን። አልቆረጥንማ። ዛሬ ስላልቆረጥን ነፍሳት የማይመጣም የምንጠብቀው ከኬንያ የሚመጣ ሰው፣ ከሱዳን የሚመጣ ሰው ወይ ከኢትዮጵያ በዲቪ የሚመጣ ሰው መጣ። በቃ ወንድማችን ሁሉ ጊዜ ቤቲ ነው። ከዛ በኋላ ሰውዬ እዚህ ጋር ይቀምሳል፣ አልጣፈጠውም። እዛ ይሄዳል ይቀምሳል፣ አልጣፈጠውም። እዛም ይሄዳል ይቀምሳል፣ አልጣፈጠውም። እዛም ይሄዳል ይቀምሳል፣ አልጣፈጠውም። ወደ ዓለም ይገባና ይቀምሳል። ግራ ይጋባል። ግራ የሚያጋባ ትውልድ እንዳትሆኑ እግዚአብሔር ክብሩን በእናንተ ላይ ይግለጥ። እንደ እግዚአብሔር ሰው በኢየሱስ ክርስቶስም ይህንን ነገር አወጅኩ። በኢየሱስ ክርስቶስም እግዚአብሔር እንዲህ ያስቆርጣችሁ። ቆራጦች ሁኑ በኢየሱስ። ለእግዚአብሔር የቆረጣችሁ፣ ለጠላት የማትመቹ፣ ለአጋንንት የማትመቹ፣ ለሟርተኛው የማትመቹ፣ ለሞራ ገላጭው የማትመቹ፣ ለደፍተራው የማትመቹ፣ ለአጋንንቶች ሁሉ የማትመቹ፣
ለዓለም ጭምር የማትመቹ። ስለዚህ እነሱ ቆረጡ። እግዚአብሔር ሞገስ ሰጣቸው። ከዛ ጊዜው ደረሰ። ወደ ንጉሱ ጋር ለማስገባት ሴት ወደ ንጉሱ ፊት ቀረቡ። በተጠየቁት ጥያቄ ሁሉ እግዚአብሔር ጥበብና ማስተዋልን ሰጣቸው። ስለዚህ ብዙዎቹ ተሰብስበው ተናግረዋል። የነ ሲድራቅ እነ ሚሳቅ እና አብደናጎ እነ ዳንኤል ከሌሎች ሁሉ 10 እጅ በለጡ። እና ዝም ብለህ ከመሬት ተነስተህ ልትበል ትፈልጋለህ? ዋጋ ሳትከፍል እንዲሁ ዝም ብለህ ተነስተህ ከዛ ብድግ ብለህ ከዛ ዘራፍ እኔ በቃ አገርን እለውጣለሁ። አትለውጥም። እንኳን አገር ሰፈርም አትለውጥም። እኔ አሁን በቃ የሚነሳ ሁሉ ኢትዮጵያ ውስጥ ላይ የሚነሳ ሰው ሁሉ ኢንተርናሽናል። ከአዲስ አበባ እኮ አልወጣም እኮ ክፍለ ሀገር እንኳን ቤተክርስቲያን የለም። ግን ቸርቹ ስሙ ኢንተርናሽናል ዓለም ነው። በቃ ለነገሩ እግዚአብሔር ይመስገን ለወደፊት ኢትዮጵያ ላይ እግዚአብሔር የሚሰራው ነገር ትንቢት እየተናገሩ ሳይሆን አይቀርም። አይገርማችሁም? ባንኩም ኢንተርናሽናል፣ ኢንሹራንሱም ኢንተርናሽናል፣ ምግብ ቤቱም ኢንተርናሽናል። ምን ኢንተርናሽናል ያለው ነገር እንዲሁ ከመሬት ተነሱ ጎብ ምን ብቻ ነው። በቃ እንደዚህ ነው። የነገስታት መንፈስ አለው እኛ። እናንተ ደግሞ እግዚአብሔር ይባርካችሁ እዚህ መጣችሁ አራራራራ ከደም ጭምር ወይ እንደኛ ደግሞ አዋቂ የለም። ሁሉ ነገር ጨርሰናል። በቃ ሁሉ ነገር አልቆ ስላለቀው ምን እንደምናረግ ሰው ሁሉ ትምህርት ቤት መግባት አለበት ጌታን ለማገልገል። ምንድነው ፓስተር ዶክተር የከለ ተብሎ መጠራት አለ። ብራዘር አንተ ቲዮሎጂ ተምረህ ዶክተሬት ሰርተህ ባድሜ ካለክ ያንተ ዶክተሬት ይዘህ ልትዋጋ አሁን ከማነበው መጽሐፍ ሌላ አታመጣም። ሌላ ተጽፋለህ ከጻፍ ከሳዩ ግን አይቻልም። ሕይወት የሆነው ቃሉን ኢየሱስ ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ ዋጋ ያስከፍላል። ሕዝብ ሁሉ ወዴት ነው? አሜሪካ ለመማር ነው የሚሄደው ይላል። ጥሩ ነው። ይማር እንደሆነ ምን እንደሚሰራ አልታወቀም እንጂ ውቅያኖሱ እዚህ ጋር እነ ሲድራቅ እነ ሚሳቅ እነ አብደናጎ እነ ዳንኤል የሚያደርግበት ቦታ ገቡና ራሳቸው ቦግ ብለው ወጡ። አማራ ሲተርት የትም ፍጪ ዱቄት አምጪ ይላል። እኔ የምፈልገው ዱቄት ነው እንጂ ሌላ ነገር አይደለም። እኔ አሁን በአገሬ ላይ የሚፈልገው ለውጥ የሚያመጡት ነው እንጂ ስለተማረ ስላልተማረ አይደለም። ለውጥ የሚያመጡት ለውጥ ለማውጣት ተነስ። እግዚአብሔር አንተን የለውጥ ሐዋርያ ማድረግ ይፈልጋል። ስለዚህ እግዚአብሔር ለመስራት ሲነሳ እሺ በል። ያለን ጊዜ ብቻ ለጌታ ስጥ። እግዚአብሔር ካንተ የሚፈልገው ያለን ነው የሚፈልገው። 6 ቀን ስራ 7 ቀን ነው አርፎ ጌታ ኢየሱስ አረፈ፣ እግዚአብሔር አረፈ። እኛ ለምን እናርፋለን? ይሁድም አናርፈ 16 ሰዓት መቼ ነው የሚያልቀው? ከመሬት በታች ስንሆን ታሪክ ስራ። እግዚአብሔር ይፈልጋል። ልጆችም ጭምር አንተን ይፈልጋሉ። እውነቴ ነው። ምድር ትፈልጋለች። ብዙ ትንቢት ቃል አለ በዚህ ህዝብ ላይ። ብዙ እግዚአብሔር የተናገረው ነገር አለ። 10 እጅ በልቶ ተገኘ። ይህ ሰው ወገኖቼ ምዕራፍ 5 ላይ ሄዳችሁ ሲታዩ ዳንኤል በናቡከደነፆር ጊዜ ኑሮ ተቃናለት። ምዕራፍ 5 ላይ ያለው ንጉሥ በነበረበት ጊዜ ኑሮ ተቃናለት። ፋሪሳዊ ቂሮስ በነበረበት ጊዜ ኑሮ ተቃናለት። የሚመጣው ነገስታትን ሁሉ ያስተናግዳል። እግዚአብሔር ከሱ ጋር ያለው ሰው አሜን። እግዚአብሔር ከሱ ጋር ያለው ሰው
አሁን እኔ እየፈራሁ ያለው ምን እንደሆነ ታውቃላችሁ? 20 ሚሊዮን ህዝብ መድረሱ ጥሩ ሆኖ በጣም በአየር ላይ የተንሳፈፈ ህዝብ ያለው ስላየው ፈርቻለሁ። የሆነ ትንሽ ነገር ብትመጣ ሁሉም ጥለው እንደሚገቡ እርግጠኛ ነኝ። ብዙዎቹ ማለት ነው። ጌታ ግማሹ ለምግብ ተከተሉት ኢየሱስን፣ ግማሹ ለፈውስ ተከተለ፣ ግማሹ ለተለያየ ነገር ተከተለ። አንድ ቀን ያ ግን ዞር ሲል ሁሉም ጥርግ ብሎ ሲሄድ ኢየሱስ ዞር አላቸውና ህዝቡን ጠየቀ። ሁሉ ተመልሶ ሄደ። እናንተስ? ያ ጀግናው ተነሳና እንዲህ አለ፣ አንተ የህይወት ቃል አለ፣ ከአንተ ወዴት እኛ ወዴት እንሄዳለን? ከእሱ ጋር የሚጣብቁትን እግዚአብሔር ይወቀው። አሜን ወገኖች። እነዚህ ሰዎች ግን ብዙዎቹ ከነሱ ጋር መጡ፣ ቤተ መንግስት ጋር ገቡ። ብዙዎቹ ወደ ይሁዳ ምድር ሄዱ። ብዙዎቹ ታሪካቸው ተደምስሶ ቀረ። ከጌታ ጋር ስለሆነ ተአምር በህይወታቸው። አሜን። ተአምር ምን አይነት ተአምር ነው የሆነው? እዚህ ምዕራፍ ላይ ሲታዩ 120 ሰዎች መካከል ይልና 120 ሰዎች መካከል 3ቱ የበላይ አስተዳዳሪዎች ይላል። 3ቱ የበላይ አስተዳዳሪዎች ውስጥ አንዱ ደግሞ ተፈለገ ይላል። እሺ ላሳጥረው፣ እንደው ሁላችሁ የምታውቁ አዲስ መጽሐፍ አይደለም ማንም ብላችሁ። አንድ ሰው የበላይ ይሆን ዘንድ ንጉሱ አሰበ ይላል። በለጠ ከነሱ። አሁን ነገር ፈለጉት። ይሄን ሰው ካላጠፋ መኖር አልቻለም። ስለዚህ ፍለጋ ሄዱ። 119 ለ1 ማለት ነው። 119 ለ1 እንግዲህ እግዚአብሔር ጉድ ያደረጋቸው። እነሱ በሱ ላይ ነገር ፈልጎ አጡ ይላል መጽሐፍ ቅዱስ። ፈልጎ አጡ ይላል። በጌታ በኢየሱስ ክርስቶስም በዚህ ከተማ ላይ ስትወጡ ስትገቡ ሰዎች በእናንተ ላይ ሰበብ ፈልጉ ይጡ በኢየሱስ። አዎ እኔ ይሄንን ነው ለእናንተ። በቃ ሰበብ ፈልጉ። በቃ ፈለጉ፣ ግን ምንም አይገኝም። በቃ አይገኝም። ሃሌሉያ! እንዲህ አይነት አምልኮ ያስፈልጋል። ያልተነካካ እግዚአብሔር ክብር ያለበት ሰው ከመካከላችሁ ይነሳ። በኢየሱስም ከልጆቻችሁ ይነሳ። ለዚህ ምድር ይነሳ። እግዚአብሔር ለዚህ ምድር ያስነሳ። አጡ። ስለዚህ አንድ ነገር አገኘ። ከአምላኩ በስተቀር እንግዲህ ማገኘት እንጂ አምላኩን ሲያመልክ ብቻ አንድ ስህተት እናገኛለን። ግን አንድ ህግ እናስወጣ፣ ህጉን እናስቀይር። ምን ነው ንጉሱ ጋር ተሰብስበን እንሂድና በወር ውስጥ ማንም ወደ አምላኩ እንዳይዘል ያን ጊዜ ዳንኤል ያደረገውን ተመልከቱት። ቁጥር 9 ጀምሮ ያለው ንጉሱ ዳርዮስ ጽሕፈቱንና ትእዛዙን ጻፈ። ዳንኤል ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ ይላል። እንደተጻፈ ባወቀ ጊዜ፣ ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። ወደ ጩኸት አይደለም ለሰውየው፣ ወደ ሌላ ንጉሶ አለቀልኝ። አሁን ይሄ ሰውየው ከባለስልጣኖች 3ቱ ነው አሁን ኢትዮጵያ ውስጥ እንዳሉ ማለት ነው። ጠቅላይ ሚኒስትር አለ፣ ምክትል ጠቅላይ ሚኒስትር አለ። ሌላም ደግሞ ከታች ደግሞ አሁን የተጨምሯል 2 ምክትል ጠቅላይ ሚኒስትሮች አሉ። በማዕረግ ነው የሚባለው፣ እኔ ባላውቀው ማለት ነው። ስለዚህ እነዚህ ሰዎች ጠቅላይ ምክትል ማዕረግ በዛ ማዕረግ እንኳን ቢኖርም ጠቅላይ ሚኒስትሩን ለመናገር ቀጠሮ ይዛሉ እንዴ? ምንም ቀጠሮ አይዘው አይደለም እንዴ? ሰተት ብሎ ነው። ዳንኤል ግን ንጉሱ ጽሑፍ ጽፎ ሲጨርስ እሱ ወደ እሱ ቢሮ አለለም፣ ወደ ዋናው ቢሮ ገባ። ወደ ዋናው ቢሮ፣ ወደሚመልሰው ቢሮ፣ ሰምቶ የሚመልስ ወደ እኔ ጩህ፣ እኔ የሚመልስልሃለሁ። አንተ የማታውቀው ታላቅና ኃይለኛ ነገር ይገልጥልሃለሁ ያለ ወደ እሱ ገባ። በኢየሱስ ክርስቶስ ወደ እሱ ግቡ። በኢየሱስ ስም ግቡ። አጥንታችሁ ይግባ፣ ስጋችሁ ይግባ፣ አመለካከታችሁ ይግባ፣ አስተሳሰባችሁ ይግባ። ልጆቻችሁ በኢየሱስ ስም ይግቡ። በኢየሱስ ይዛችሁ ግቡ። የእልፍኙን መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበረ። ቀድሞ ያደርግ እንደነበረ በዕለት 3 ጊዜ በጉ
ወደዛ ሰውየው ጋር እንዲሄድ ነበር የፈለጉት ጠላት። እነሱ እዛ ዘግቶ ነው አይሄዱት። እሱ ግን ወደ ዋናው መቀየር የሚችል ሃሌሉያ። ሰው ባንተ ላይ ጠምጥሞ ሊሆን ይችላል። ሰው አይቻልም አታልፍም ብሎ ሊሆን ይችላል። ሰው አይሳካልም ብሎ ሟርቶ ሊሆን ይችላል። ሰው ጠንቋዩ ቤት ወይ መተተኛው ቤት ሄዶ ሊሆን ይችላል። ወይ በነቢይም አስረግሞ ሊሆን ይችላል። ዛሬ እርግማኑን ሻርኩ በኢየሱስም። ዛሬ በኢየሱስም ሻርኩት። ዛሬ በኢየሱስም ይሻር። በኢየሱስም በልጆች ላይ አይሰልጥን፣ በአንተ ላይ አይሰልጥን፣ በዚህ ቤት ላይ በእናንተ ላይ በእግዚአብሔር ሕዝብ ላይ አይሰልጥን። የስልጣን ቃል ነው የሚወረውረው። ኢየሱስ ደግሞ ይፈታል። እኔ አውቃለሁ የኔን ጌታ ጀግናው የናዝሬቱ ኢየሱስ ዣባጋዳናሞስ የእግዚአብሔር ልጅ ኢየሱስ ክርስቶስ ማደሪያ ይባረክ። ዣጋዳናማንዶ ዋዶ ሳካሩማ ኢየሱስ የእግዚአብሔር ልጅ። አዎ ሰማይን የሚከፍት ሰማይን የሚዘጋ አጋንንትን ያናወጠ ዋ የተጠመደ መሳሪያ ሁሉ ይከሽፋል። አይሳካለትም፣ አይከናወንለትም። ለአንቺ ግን ይከናወናል፣ ለአንተ ይከናወናል። መሳካት ከእግዚአብሔር ነው። መሳካት ከእግዚአብሔር ነው። የእግዚአብሔር ኃይል ባንተ ላይ፣ የእግዚአብሔር እጅ ባንተ ላይ፣ የእግዚአብሔር ሀሳብ ባንተ ላይ፣ የእግዚአብሔር እቅድ ባንተ ላይ፣ የእግዚአብሔር ፕላን ባንተ ላይ፣ በልጆቻችሁ ላይ፣ በከተማችሁ ላይ፣ በዚህ ሀገር ላይ ይሆን። ሃሌሉያ። ኧረ እግዚአብሔር መንፈስ አለ ቤቱ ላይ። ኧረ እግዚአብሔር መንፈስ አለ ቤቱ ላይ። እኔ ዝም ብዬ አልዘልም። እኔ ጣሊያን ካውያ ነኝ። ጣሊያን ካውያ ታውቃላችሁ አይደለም? ከሰል ተደርገው ተብለው ከስንት መከራ በኋላ በቻሽ አድርጎ የሚተኩሰው እኔ እንደዛ ነው። ካልሞቅ አልቀለጥም በምንጣም የጌታ መንፈስ መጥቶ ካልነቃቀኝ እንዲሁ በቀላሉ ይኸው በዝማሬ ኤልሳ ይሞቃል ብላችሁ አትሞክሩ። እኔ የሚሞቀው መቼ እንደሆነ ታውቃላችሁ? የእግዚአብሔር መንፈስ ከሰማይ ሲመጣ። ሃሌሉያ። ይኸውላችሁ እኔ ሲያስፈልጉ የእግዚአብሔር መንፈስ ያለባቸው ሰዎች ሲያስፈልጉ ይኸው እንደ ዳዊት መዝለል ይጀምራሉ። በቃ አውቃለሁ፣ መንፈሴን አውቃለሁ፣ ኢየሱስ ጌታ ነው። አንተ ሳይ መነጽር ያደረግህ ሰው እስቲ ና። እግዚአብሔር በአንተ ላይ የሚሰራው ነገር አለ። መስበክ አልቻልኩም። ልጆቻችሁን ዘርጉ። ሻካዱናሞስ ራባጋሃዲናሞስ ዤጋዳናሞስ በጨለማ ላይ ብርሃን ይሁን ያለ ብርሃን ነው እሱ እግዚአብሔር። ብርሃን ነው እሱ እግዚአብሔር። ብርሃን ነው እሱ እግዚአብሔር። እጆቹ ላይ እሳት ይለፍ ኢየሱስ ክርስቶስ። ጠላትን የሚወጋ እሳት፣ ሟርተኛውን የሚወጋ እሳት፣ ሞራ ገራጭን የሚወጋ እሳት። የእግዚአብሔር ሞገስ ባንተ ላይ፣ የእግዚአብሔር ኃይል ባንተ ላይ፣ የእግዚአብሔር እጅ ባንተ ላይ፣ የእግዚአብሔር እውነት ባንተ ላይ እያለፈ ነው 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 እያለፈ ነው። አላሳልፍ ያለ ሲሰባበር ያሳየኛል። ይሰባበራል። ኢያሪኮ ሲሰበር ሃሌሉያ። የሚያሻግረው እግዚአብሔር፣ የሚረዳው እግዚአብሔር፣ የተናገረው እግዚአብሔር፣ ታሪክን የሚቀይረው እግዚአብሔር፣ አጋንንትን ያናወጠው እግዚአብሔር አለው። እኔ በዙፋን ላይ እግዚአብሔር አለው ይላል እግዚአብሔር አለው ይላል እግዚአብሔር አለው ይላል እግዚአብሔር። እግዚአብሔር አለው ይላል። በእጅ ላይ እሳት ያለው ጌታ ለከበረ ነገር የከበረው ነገር በውስጥ ያስቀምጧል። ኢየሱስ ጌታ ነው። እግዚአብሔር መንፈስ፣ የክብር መንፈስ። እግዚአብሔር እንዲህ ይለኛል፣ በዚች ቤተ ክርስቲያን ላይ የሚሰራ ነገር አለ ይላል። የሚሰራ ነገር ጨክኑ። እግዚአብሔር ህዝቡን ያበዛል፣ ህዝቡን ያበዛል። የራሳችሁ የሆነውን ነገር ይሰጣል። የራሳችሁ የሆነው ህንፃ ምን አለው ደግሞ? ህንፃ እንደ ትልቅ ነገር አታዩ። ያደርጋል፣ እግዚአብሔር ያደርጋል። የተቀቡ ሰዎች በመካከላችሁ አሉ። የተቀቡ ሰዎች ግን ቁጭ ያሉት አይኖቻችሁ በኢየሱስ ክርስቶስም ይከፈት፣ ይከፈት በኢየሱስ ክርስቶስ። ሩቅ ምስራቅ አትዩት፣ አጠገብ ያለው እዩት። ወንድሜ እየው በኢየሱስ ክርስቶስ።
በጌታ በኢየሱስ ክርስቶስ እጅ ለእጅ ተያይዛችሁ ውጡ ግቡ ይላል እግዚአብሔር መንፈስ። እጅ ለእጅ ተያይዛችሁ ውጡ ግቡ። ብዙ ነገር ሃሌሉያ አፈርስና ሃሌሉያ ብዙ ነገር አፈርሳለሁ የጠላት የሆነውን ይላል እግዚአብሔር። ብዙ ነገር ይተከላለሁ ይላል። የኔ የሆነው ነገር የእግዚአብሔር የሆነው ነገር ይተከላል። ሃሌሉያ ይተከላል። በሕይወትሽ ይተከላል። በኑሮሽ ይተከላል። ሃሌሉያ በልጆቻችሁ ላይ ይተከላል። ሃሌሉያ ራእይ ይኖራችሁ ይላል እግዚአብሔር። ልዩ ራእይ ይኖራችሁ ይላል እግዚአብሔር። እንደ ጎሪጥ አትታያዩ ይላል እግዚአብሔር መንፈስ በጌታ በኢየሱስ ክርስቶስ። የጎሪጥ መንፈስ በጌታ በኢየሱስ ክርስቶስ ይነቀል። እግዚአብሔር እጁን ዘርግቶ እያለ ተቀበሉት። እግዚአብሔር እጁን ዘርግቶ በእናንተ ላይ በሕይወታችሁ ላይ በኑሯችሁ ላይ ሃሌሉያ ተስፋ የቆረጠ ሰው ያሳየኛል። ብዙ ነገር ትዳስሳለህ፣ ብዙ ነገር ትዳስሳለህ። ነገሮቹ ግን አይጨብጥልህም። ብዙ ነገር ትዳስሳለህ። እግዚአብሔር ከዚህ በኋላ ነገርን ይገለባብጣል። ሃሌሉያ ነገርሽ ይገለባብጣል። ሃሌሉያ እግዚአብሔር ሃሌሉያ የዳንኤል አምላክ ሃሌሉያ እሱ ኤልሻዳይ ነው። ሃሌሉያ መስመር ውስጥ አንተ ስትሄድ እግዚአብሔር በሕይወት ታላቅ ነገር ያደርጋል። ሻጋዳና ሞሳ ሃሌሉያ ኢየሱስ ለዘላለም ጌታ ነው። ሃሌሉያ ብዙዎቻችሁ ላይ በእጃችሁ ላይ ሃሌሉያ ያስጨበጠ እግዚአብሔር ያስጨበጠው ሃሌሉያ የሞገስ ቅባት ሃሌሉያ በጌታ በኢየሱስ ክርስቶስ በሕይወታችሁ ላይ ሲሆን በጓዳችሁ ላይ ሲሆን ተጠምታችሁ መጣችሁ። እግዚአብሔር ግን ከተጠማችሁ በላይ አጠጣችኋለሁ ይላል። ሃሌሉያ እግዚአብሔር ከተጠማችሁ በላይ አጠጣችኋለሁ ይላል። ኢየሱስ ጌታ ነው። እስቲ ለዚህ ጌታ ክብር ስጡት። ሃሌሉያ ሃሌሉያ ታንክ ዩ ጂሰስ። ኧረ እግዚአብሔር ትልቅ ነው። ከምንገምተው በላይ ኢየሱስ ጌታ ነው። በቃ የኔ ነገር መልስ አጥቻለሁ፣ እስከ ዛሬ ድረስ መልስ አጥቻለሁ ላለው ሰው እግዚአብሔር ይናገረኛል። መልስ አጥቻለሁ። እግዚአብሔር ዛሬ መልስ ነው። እግዚአብሔር እሱ ሕያው አምላክ ነው። ሙት አምላክ አይደለም። ኢየሱስ ለዘላለም ጌታ ነው። ክብር ለኢየሱስ ይሁን። ሃሌሉያ ጸለይ ይላል። ጌታን እጅግ አድርገን እናመሰግናለን። ቁጥር 11 ላይ እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሡም ቀርቦ ስለ ንጉሡም ትእዛዝ ንጉሥ ሆይ ከአንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍክምን? አሉት። ንጉሡም መልሶ ነገሩ እንደማይለወጥ እንደ ማዶንና እንደ ፋሪስ ሕግ እውነት ነው አላቸው። በቃ እውነት ነው አላቸው። ይሄ ማይለወጥ ነው፣ እውነት ነው አላቸው። አየህ እነሱ መጀመሪያ ቃል አስገብቷል። ስለዚህ አሁን አይለወጥም። እግዚአብሔር ሲመጣ ልነግራችሁ እፈልጋለሁ። እግዚአብሔር ሲመጣ የማይለወጠው ነገር የተባለው ነገር በሰው ዘንድ አለቀ፣ አይለወጥም፣ ሞቷል፣ ተደምድሟል። ሕግ ነው ይሄ የተባለው ነገር እግዚአብሔር ይሽራል። ይሄ በሕይወት እግዚአብሔር ያደርጋል። አንተ ከእግዚአብሔር ጋር ስትሆን ይሄ ይሆናል። በቃ ምንም አዲስ ነገር የለም። ስንቱ በቃ ቀላል የሆነ ነገር አንተ ማመን ያንተ ፈንታ ነው። እሱ አምኖ ነው የጸለየው። በቃ ክብር ለኢየሱስ ይሁን። የዚያን ጊዜ በንጉሡ ፊት መልሰው ንጉሥ ሆይ ከይሁዳ ምርኮኞች ተመልከቱ። እንግዲህ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተንና የጻፍከውን ትእዛዝ አይቀበልም ማለት ነው። አይቀበልም እንዴ! ንጉሡም ይህን ቃል በሰማ ጊዜ በጣም አዘነ። ተመልከቱ። አቤት እግዚአብሔር! ይህን በሰማ ጊዜ አዘነ። እነሱ አይቀበልም ብለው ስለ ዳንኤል ግልጥ ሲያደርገው ንጉሡ ደግሞ እነሱ እንደጠበቀ አለኑ። ንጉሡ እነሱ የጠበቁት በንጉሡ ሌላ ነው። በቃ ያው ልክ ነው ብሎ ግን ዳንኤል የሚባል ሰው ስሙ ሲጠራ ንጉሡ ወንበሩ ላይ በቃ ሽባ በሽባው ተብረከረከ። ዳንኤል ነው። ዳንኤል
እንዴት ዳንኤል እኮ በናቡከደነፆር ጊዜ የነበረ እግዚአብሔር ከሱ ጋር ያለ በብልጣሶር ጊዜ እግዚአብሔር ከሱ ጋር ያለ በእኔ ዘመንም እግዚአብሔር ከሱ ጋር ያለው ዳንኤል ያው ዳንኤል ወየ ጉዴ! አያችሁ እናንተ በእግዚአብሔር ሐሳብ ላይ ስትሆኑ ሰዎች እናንተን መንካት ሲጀምሩ ራሳቸው እጃቸው እግራቸው ሰውነታቸው ሽባ እየሆነ ይመጣል። ለምን እንደሆነ ታውቃላችሁ? እናንተ ሳይሆን የሚነኩት እግዚአብሔር ነው። በእናንተ ውስጥ ያለው ኢየሱስ ነው። አሜን። በእናንተ ያለው ኢየሱስ ነው የተነካው። በእናንተ ውስጥ ያለው ያ ራእይ እግዚአብሔር ያስቀምጠው ራእይ ሲነካ እግዚአብሔር ከማድረግ ይነሳል። አንዳንድ ሰው ና እስቲ ንካኝ እግዚአብሔር ሰው ነኝ እስቲ ንካኝ ይላል። ብራዘር አትኮፍስ ነው ምሎኔ ያለት ንግግር አላውቅም። መጀመሪያ ከእግዚአብሔር ጋር ተስማማ። እዚህ ሲዳማ አካባቢ አንድ አባት እንዲህ አሉ። መልእክት አለኝ አሉና መድረክ ወጡ። ማይክሮፎን ተሰጣቸው። መልእክት አለኝ አሉ እሳቸው። መጀመሪያ ሲወጡ ግን እኔ እግዚአብሔርን 3 ነገር ጠይቃለሁ። አንደኛ የዚህ ቤተክርስቲያን ውስጥ ያለውን ግቢ ውስጥ ያለው ሳር እያጨደን ወስደው ማን ነው? ይዙዋ ቆይ ጥያቄ 2 ለመሆኑ ገንዘብ ይሰበሰባል፣ ይበላል፣ ይሰበሰባል፣ ይበላል። ባዩ ማን ነው? የሚበላው ደግሞ ቁጭ ብሏል። የሚወስደው ሰውየው ሁሉ ነገር ስለሚያቀርብ ጠየቃለሁ እንጂ መልእክቱ ልክ ነው። ኮፍስ ብሎ ቁጭ ብሏል ሰውየው። ከዛ ሰውየው በቃ የገጠር ሰው ናቸው። አረ ቆይ ለመሆኑ አንተ ሰውየው ይሄን ያህል አንተ ኮፍስ ያልከበት ነገር ምንድን ነው? ሰውየው ቶሎ ብሎ ራሱን ነው አውቋል። በቃ ወዲያው ቶሎ ብሎ ተስተካክሎ ተቀመጠ። እና አንዳንዱን የሚያስተካክል የእግዚአብሔር እጅ ትምጣ እንጂ እንዴ መኮፈስ አይደለም። እግዚአብሔር ሲናገር ረጋ ማለት አዘነ ይላል ንጉሡ። ለምንድን ነው ለመሆኑ ንጉሡ ያዘነው? ለምንድን ነው ያዘነው? ያድነው ዘንድ ልቡን ወደ ዳንኤል አደረገ። ሊያድነው ፀሐይ ገባ ድረስ ሞከረ። የዚያን ጊዜ እነዚያ ሰዎች ወደ ንጉሡ ተሰበሰቡ። ንጉሥ ሆይ ንጉሥ ያጸናው ትእዛዝ ወይም ስርዓት ይለወጥ ዘንድ እንደማይገባ የሜዶንና የፋሪስ ሕግ እንደሆነ እወቅ አሉት። በቃ ይወቅ። እነሱ በቃ አግኝተናል ብለው ኮፈሱት። በቃ አሁን ሌላ ነገር ሆኗል። አሁንማ ዳንኤልን አገኘናል። በቃ ቆርቆ ነው የተነሱት። የዳንኤል አምላክ ግን 119 ለአንድ እየተመራ ያለ ይመስላችኋል? ቁጥር 16 የዚያን ጊዜ ንጉሡ አዘዘ፣ ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሡም ተናገረ። አሁን ስሙት በደንብ አድርጋችሁ። ንጉሡም ተናገረ፣ ዳንኤልንም ሁል ጊዜ የምታመልከው አምላክ እርሱ ያድንህ አለ። ሁል ጊዜ የምታመልከው አምላክ እሱ። አየ ቤተ መንግስት ንጉሡ ዳንኤል ምን አይነት ያመልኮ ሰው እንደሆነ ያውቃል። አሁን እኮ የእኛ አምልኮ አልታወቀም፣ ሰፈሪም አልታወቀ። ሰፈሪም ራሱ ምን ጭቅጭቁ መከራ ነው የኛ። ተገንጣዩ በዛ። አንዱ ሲገነጠል ሌላው ሲገነጠል ሌላው ሲገነጠል ሌላው ሲገነጠል ሌላው። ከዛ በኋላ እየበረረና ያለን የት እንደምንደርስ አላውቅም። እግዚአብሔር በቺካጎ ሳይሆን በአሜሪካ ይግለጣችሁ። አሜን። ደግሞ እንዳትገለጡ የሚያደርግ ካለ በጌታ በኢየሱስ ክርስቶስም ይያዝ። አዎ ይያዝ፣ ጌታ ይያዝ እንጂ ጨበጥ ያድርገው። እንዴ አታልፍ ብሎ የሚከለክለው እንዴ? ጨበጥ አድርጎ ትንሽ ሞቆ ያድርገው። ድሮ አዲስ አበባ ላይ መንፈስ ነኝ የሚሉ ሰዎች ተነስተው ነበር። እኛ ይሄን መንፈስ የሚሉ ሰዎችን ትንሽ እንፈራቸው ነበር። እና አንድ ሰው ጠጋ ያለ እና ከዛ በኋላ መንፈስ ነኝ የሚለው ሞቅ አደረገ።
መንፈስ ነኝ አላልክም እንዴ? ምን ያስጮሃል አለ። መንፈስ ያሟል እንዴ አለ። ነጋራ ፈያራ ገለተ ጎፍታራ ትንሽ ነካ ያደርገኛል። አንዳንዴ ወላይተኛ ልሰብክ እችላለሁ፣ ኦሮምኛም አንዳንዴ ትግረኛም ልሰብክ እችላለሁ። በቃ ይነካከኛል። ሁሉም ነኛ። ኢየሱስ ጌታ ነው። እኔ የሁሉ ነኝ። ኦሮሞም አይደለም፣ ወላይታም አይደለም፣ ከምባታም አይደለም፣ ትግሬም አይደለም፣ ምንም አይደለም። እኔ ክርስቶስ ነኝ። ክርስቶስ የሁሉ ነው። አሜን። ይሁንልን እንጂ በኢየሱስ ክርስቶስ። ዛሬ አንዱ ቤተክርስቲያን በጣም እንጠጥቅ ዘሩ ማናው እኔ ሁሉ ጊዜ መድረክ ላይ ሲቆም እነግራለሁ፣ ከወላይታ ነው የመጣሁት። ምንም ችግር የለም። ለምን? ወንጌል ሄዶ የተሰበከበት ብርሃን የበራበት ቦታ። ሃሌሉያ! እና አምባራው እና ሐውዝሎ የወጣበት ቦታ ኢየሱስ ተሰበከ። ትንሽ ደግሞ አጎቶቼ ያሉ በአባቴ ኦሮሞ ነኝ። ሞቆ ሲያደርጋቸው እኔ ደግሞ ኦሮሞ ምን ታደርጋለህ ምን ታመጣለህ? ግን የለው ኦሮሞነት መንፈስ የለኝም። እኔ የኢየሱስ ነኝ። ግማሹ ደግሞ አማራ ውይ ዘመዶቼ ደግሞ ተው፣ ይሄ ሁሉ ያዋጣ ኢየሱስ ያዋጣ። ኢየሱስ ያዋጣ። ሃሌሉያ! ያድን ያለው ኢየሱስ ጌታ ነው። ለምነው ተናግረው ሄደ። ንጉሡም ቁጥር 18 ንጉሡም ወደ ቤቱ ሄደ፣ ሳይበላ አደረ። መብልም አላመጡለትም፣ እንቅልፍም ከእርሱ ራቀ። ሳይ ይችል ይጠጣል። የእግዚአብሔርን ሰው ጥሎ አስሮ ሊገባ ነው። እንቅልፍ ሊመጣ አንተን የነካ ትክክለኛ ብቻ ከእግዚአብሔር ጋር ነው። እኔ የምነግረው ይኸው በአስር ጣት ፈርምልሃል። ትክክለኛ ከእግዚአብሔር ማንም ልነካ አይችልም። ማንም እኔ ላይ ማን ድንጋይ ተወርውሮ ነበር። ማን ድንጋይ እብድ ነው አሉ። አዎ እብድ ነኝ እኔ። እውነትም አሁንም እብድ ነው። እብድ እንዴት እዚህ እንዳቆማችሁ አላውቅም። በቃ የኔ ስራ በቃ ነው። ጫካ ለጫካ የሚጓዝ አሁን ቅድም የቆጠርኩበት ቦታ ሁሉ እናንተን ለመስማት እንኳን እየሰለቻችሁ ነው። አይቻለሁ ፊታችሁ። እኔ ግን እግዚአብሔር ጸጋ ሰጥቶኝ በአመት 2 ጊዜ ያደሉ ያው በራሴ መኪና አይደለም፣ መኪናም የለኝም። አሁን ተሰበስባላችሁ ገንዘብ ምን ነው አባቴ ሲናገር የምግብ እጅ ረዥም ነው። የምን እጅ ነው? የገንዘብ እጅ አጭር ነው አይደል? ባለፈው እዚህ አንድ ቪዲዮ እያየው ነበር እና ዩቲዩብ ላይ ኤስቶሎሳ ቸርች ላይ ቸርቹ የተገዛበት ጊዜ ገንዘብ ይሰበሰባል። መጀመሪያ ፓስተሩ ሲሰብክ ሃሌሉያ ይላል ሁሉ በቃ ድሉ ያንተ ነው ሲባል ያፈሳል ህዝቡ። በኋላ አንድ ሰው መልእክት አለ እንግዲህ ወደ መድረክ ላይ ወጣ። ገንዘብ አንድ $10,000 እኔ ለዚህ ቤት ስራ ሰጥቻለሁ። ዛሬ 90 ሰዎች እዚህ ቸርች ውስጥ ላይ 1,000 ብር የምትሰጡት አላችሁ ጌታ ብሎኛል። ሁሉ በቃ አይቶ ነው እያየው በቪዲዮ ላይ እያየው አይቶ እግዚአብሔር ይመስገን። ሰውየውንም እግዚአብሔር ይባርከው። 67 ሰው ተነሳ። ከዛ ያው 50 ተብሎ ምን ተብሎ ሁሉ ሰው መጨረሻ 100 ብር ስል እንኳን ያልተነሳ ሰው አለ። ግን እኮ እግዚአብሔር ይባርካል ስል ቀድሞ ያፈሰው እሱ በእንደዚህ ነው። እግዚአብሔር ደግሞ እኔና እናንተን ይባርካል። እንዴት እንደሆነ ታውቃላችሁ? ሲሰጥ አብርሃም አንዱን ልጅ ነው የሰጠው። አንዱ ለሳራ እንኳን አልተመኘም። እግዚአብሔር ግን ልጁንም አልፈለገም። ሲመለስ ግን ስሙን ለወጠለት። እንዲህ አለ፣ በእውነት አንድ ልጅን ይስሐቅን ስላልከለከልክ ከዛሬ ጀምሮ በስሜ ምያለሁ አለ። በራሴ ማልኩ አለ እግዚአብሔር። በእውነት ይባርካለሁ አለ። እኛ ቆርጠን ስንሰጥ እግዚአብሔር ቁርጥ ያለው ነገር ይለቅብናል። አሜን። እግዚአብሔር አንድያ ልጅን ዓለምን ወዶ ሰጠ። እኛማ ሰው ጸሎት
አለ ብለህ የሌለ ያቺ እኮ 2 ሳንቲም ያለው ነው ጣል ያደረገች ለመታሰቢያ ሆነ ይላል። አሜን። አዎ ሕዝቤን በጌታ በኢየሱስ ክርስቶስ ስም የመስጠት መንፈስ ይግባባቸው። አሜን አሜን። እኔ ለራሴ ስጡ እያልኩ ለእግዚአብሔር ቤት ስራ ስጡ፣ ለቤተ ክርስቲያን ስጡ። አስራት አትብሉ። አስራት የሚበላ ሌባ ነው። ዘር 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 ድሮ ገጠር ላይ ዘር ለእንትን የተቀመጠው ዘር የበላ ሰው ምን ይሆናል? የለም በቃ የዘር ሰዓት ላይ የለም። ስለዚህ ባዶ ድሃ ነው ዘሩ ማለት ነው። አስራት ሰው እንዴት ይበላል? አይኔ ስራ የለኝም። እሺ ስራ የለህም? ጥሩ ነው። 10 ብር ታገኛለህ። 10 ዶላር 10 ዶላር አንዷ የጌታ ልጅ ይገባል። ካልኩሌት ጫክነ ሲሰጥ ነው እግዚአብሔር ቢሰጥ። አሜን አሜን። እኔ ድሮ ተማሪ ሆኜ ለሳምንት 10 ብር ይሰጣል። 1 ብሯን ይዤ መጥቼ አስገባለሁ እዛ ባንክ ውስጥ። እግዚአብሔር አልጣለኝም። አሜን። 1 ብሯን ይዤ መጥቼ አይ እኔማ እዛ ኢትዮጵያ ውስጥ አገልጋይን እያገለገልኩ ነው። ኧረ እባክህ በአንተ አገልግሎት ነው አገልጋዩ ምን ሆነው ካልሲ እያታምጣ መጀመሪያ እዚህ ስጥ፣ ለእግዚአብሔር ቤት እዚህ ስጥ። እግዚአብሔር ደግሞ ለእነሱ ጥበብ ይስጣቸው ለሚያገለግሉት። አሜን። ብዙ ስራ የሚሰራ ነገር አለ። አትያዝ፣ የጌታን አትያዝ ወገኔ፣ ልቀቅበት። የጌታ ጌታ ነው። እንደ ወጣት ልጅ አትሁን። አንድ ወጣት ተምሮ ትምህርት ተምሮ ዲግሪውን ይዞ መጣና ስራ ጠፋ። ፓስተሩ ጋር መጣ። ፓስተር ስራ ስጠኛል። እንደ እኔ ስራ ሰጪ አይደለም፣ ተንበርከክ እንጸልያለን አለ። ተንበረከኩ። ወዲያው ጌታ 1000 ብር ስራ ሰጠ። የጌታን ይዞ ይመጣል። ስንት ያመጣል ንገሩኝ? 100። አይዟችሁ ዛሬ ሂሳብ ላስተምር ፈልጌ ነው። እግዚአብሔር ለምን እዚህ እንዳስገባኝ አላውቅም። ከዛ እግዚአብሔር ባረከው። እግዚአብሔር ግን ለሚሰጥ ይሰጣል። ባረከው። ወዲያው ደሞዙ ተጨመረ። 2500 ብር ገባ። የተማረ ሰው ነው። ስንት ያመጣል? 250 ሞቅ እያለ ነው። ለሚሰጥ ይሰጣል። እንደገና እግዚአብሔር ባረከው። 5000 ብር ገባ። ስንት ያመጣል? 500 ያመጣል። አየና በዛበት። እግዚአብሔር ገንዘብ አይበላም። አየ ደፋሮች ነው። እግዚአብሔር በባረከን ቁጥር በጣም ደፋሮች ነው። ስለዚህ ምን እግዚአብሔር ይሄንን አስራት አይቀንስልኝ እና ይበለው። ወደ ፓስተሩ ጋር ይመጣል። ፓስተር እግዚአብሔር ገንዘብ አይበላም። ይሄ ከ500 ብር እግዚአብሔር ለኔ እንዲቀንስልኝ ፈልጋለሁ። አስራት ሁሉ መስጠት አልችልም አለ። ፓስተሩ በጣም አዘነ እና አለ እግዚአብሔር በእርግጥ አይቀንስም አለ። እግዚአብሔር የሚያውቀው መጨመር ነው እንጂ መቀነስ አያውቅም። ግን እንጸልይና ያኔ ባዶ ነበርክ 1000 ብር ሰጠ፣ አሳደገ። ከ2000 ብር እስከ 5000 ብር አስገባ። አሁን ግን እንጸልያለን፣ እግዚአብሔር ወደ ኋላ መመለስ ይችላል። ፓስተር አይ ሰላም ሲተኛ እንደዚህ ነው። እግዚአብሔር እዚህ ፓስተሩ እኮ ነው የሚጸልየው፣ አገልጋዮች እኮ ነው የሚጸልዩ። ቤተክርስቲያን ትጸልያለች፣ በረከት ውስጥ ትገባለህ። ከዛ በኋላ ዘሩ ትላለህ። ከዛ በኋላ እግዚአብሔር ዞር ይልባል። በኢየሱስ ክርስቶስም እግዚአብሔር ዞር አይልባችሁ። አሜን ወገኖች፣ ቀውስ ነው ይሄ። ስለዚህ የጌታ ለጌታ ሰጥ ይሄ ነው ምለው። ወደ ላይ እንኳን ከፈለጋችሁ ስጡ፣ ካልፈለጋችሁ ችግር የለም። እግዚአብሔር ከየትም ያመጣል። አሜን። ማስታወቂያ ነው በዚህ። እኔ በጣም አስቃለሁ። አልነካውም እንጂ ጌታ ይጠብቃል። እሺ ቁጥር 19 ላይ ቁጥር ቶሎ ልጨርስ ባካችሁ። እኔ እዚህ ፊት ላይ ያሉት አገልጋዮች እናንተ እግዚአብሔር ይባርካችሁ። አሳሳቃችሁ እኮ በቃ እግዚአብሔር ይመስገን። በነጋው ንጉሡ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄዶ ወደ ጉድጓዱ ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሡም ተናገረ። ተመልከቱ፣ ዳንኤል የሕያው አምላክ ባሪያ ዳንኤል ሁል ጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን? ሁል ጊዜ የምታመልከው አምላክ ያዙት ጭንቃል። ሁል ጊዜ በቀን 3 ጊዜ ይላል በእግዚአብሔር ፊት ይንበረከክ ይጸልይ ነበር። በቀን 3 ጊዜ ቀድሞ ያደርግ እንደነበረ ይላል። አሁን እኛ
ጸሎት የምንጸልየው መቼ እንደሆነ ታውቃላችሁ? ችግሩ ሲመጣ ነው። ጾም ጸሎት ያዙ ይባላል። ከዛ በፊት ግን ቤተክርስቲያን ጸሎት ስታዘጋጅ እንደ መሰለ ህንፃ ምንጣፍ ላይ መጥቶላት ጥቅም መጸለይ አይፈልግም ሰው። አሁን እዚህ መሪዎቹ እዚህ ጋር ስንት እንደሆናችሁ አላውቅም። እኔ አሁን በድንገት ነው ከተማችሁ የገባው። አሁን ይሄ እኔ አገልግሎት አይደለም። እግዚአብሔር ቢረዳኝ በህይወት ብኖር ሳመር ላይ የቺካጎ ኮንፈረንስ ላይ እዚህ ዲሲ ላይ ላለው ሊመጣ ይችላል። ያን ጊዜ ሲመጣ እኔ የምፈልገው ሳምንቷን ሙሉ ጸሎት እፈልጋለሁ። ከአሁኑ ፕሮግራም ያዙ። ሳምንቷን ሙሉ በቃ ጸሎት ሰማይን ለማስከፈት። አሜን። የሚሰራ ሰው ይስራ። ለመጸለይ የሚፈልግ ሰው ግን ከኔ ጋር ይጸልያል። ጊዜ ያለው ሰው ማለት ነው። ማታ ማታ ደግሞ የእግዚአብሔርን ቃል እንማራለን። ይስማማችኋል? እና እሺ ብራዘር፣ ግን ለእውነት ይሄን ነገር ልናገር ነበር ወንድም ብራዘር። ይሄን ነገር ልናገር ነበር ቅድም እንትን በቃ እኔ ውስጤ ላይ እኔ የትም ቦታ አገልግሎት ሲሄድ እኔን ሐሙስ አትጥሩኝ ነው ብሎ ከጠራችሁ ሰኞ ወይ ማክሰኞ ጥሩኝ ነው ብሎ በቃ ከመጣው እስከ አርብ ድረስ እስከ ኮንፈረንሱ ድረስ እኔ ጸሎት ነው ፈልገው። እኔ ምግብ አልፈልግም። በቃ እግዚአብሔር ያኖረ ለብቻዋለሁ። እኔ እንደዚህ እጸልያለሁ። በቃ መናወጥ አለበት። ህዝቤ እስከ መቼ ድረስ በሽተኛ ሆኖ ይኖራል? በጸሎት ላይ የማይሰበር ነገር የለም። እግዚአብሔር ቀንበርን ይሰብራል። ቅባት ደግሞ ይመጣል። ሰዎች ይቀባሉ። በቃ እግዚአብሔር ሰዎችን ይቀባል። የዘመናት ቋጠሮ በቃ ይፈታል። ክብር ለኢየሱስ ይሁን። እኔ እንደዛ ነው ማለት ነው። አሁን የመጣሁበት ቦታ ላይ ይኸውላችሁ 2 ሳምንት ሙሉ ቀን ሙሉ ምግብ አልበላም። ጸሎት ላይ ነው የሚቆየው። ቅድም ብርድ ገደለኝ ከተማቸው ሲገባ። ምክንያቱም እዛ ታሽጌ ስለወጣሁት አልቻልኩም። በቃ ብርዱ አንቀጠቀጠኝ። ብሬሽ እባክህ ቶሎ ብለህ ምግብ ያለበት ቦታ አድርሰኛል። እሱ መብላት አልቻለም። እኔ እንዴት እንደበላው እሱ ሳይታዘበኝ አይቀር ላጥ እንደ ቶሎ ብለህ ካልበላ ሌላ ችግር ውስጥ እንዳልገባ ነው። እና ጸሎት በጣም ያስብ። ሁሉ ጊዜ አንተ የምታመልከው አምላክ አለ። 2 ጊዜ ከአንበሶች ያድን ዘንድ ይችላልን አለ። ዳንኤልን ንጉሥ ሆይ 1000 ዓመት ንገስ፣ በፊት ቅንነት ተገኝቶብናልና በአንተ ፊትም ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም። እሰይ! አቤት አቤት አቤት! እንደ ሌሎች ምንድነው ተቀ ንጉሥ ሆይ ሰማ፣ አንበሳው አሳልፎ እንደዚህ አይነት ነገር ሰማ። አንተ እኮ በእኔ ላይ ያደረግከው ነገር በሰው ልጅ የማይደረገው ነገር አድርገሃል፣ ግን እንደው እኮ እንዲህ ይገባሃል ነበር። ዳንኤል ግን ትሕትናውን አያችሁ። ንጉሥ ሆይ 1000 ዓመት ንገስ። ንጉሥ የት ሀገር ነው 1000 ዓመት የሚነግስ? 1000 ዓመት የማን ነው? የጌታ መንግስት ነው። ግን የዳንኤልን ትሕትና ተመልከቱ። እግዚአብሔር እንዲህ አይነት የትሕትና መንፈስ ያልብሳል። አሜን። ውጤታማ የምንሆነው ትሕትና ስንኖር። እንደ አገልጋዮቹ በዚህ ዘመን እንዳለው አገልጋይ እንደና አይነት አገልጋይ እንዳትሆኑ። ሴትዮዋ ለባለቤቷ ታጣፊ አልጋ ይዛ መጣች አሉ ወደ መድረክ ድረስ። ማታ ማታ ቀን ቀን ቤት ላይ ይሾም፣ መድረክ ላይ በቃ አንበሳ አገልጋይ ነው። ሞልቷል እንዲህ አይነት አገልጋዮች በዓለም ላይ። ከዛ ታጣፊ አልጋ ይዛ መጣ። መልእክት አለኝ አለች። አመጣችና ዘርገፍ ሲያደርግ ሰውየው ከፊት ቁጭ ብሏል። የጊዜው መልእክት ይዞ ይሄ እዚህ ፊት ላይ የተቀመጠ አገልጋያችሁ ጥሩ ነው አይደለም? ሃሌሉያ! አዎ አዎ፣ ልክ ነው፣ ጥሩ ነው። በዚህ እድሜን ስለሚያስቸግር እዚህ ለእናንተ እንዲያርፍ እዚህ አልጋ ይዤ መጥቻለሁ፣ እዚህ አስተኛው አለች። ይሄ ደግሞ አይቻለሁ። ብዙዎቹ በቤታቸው በጓዳቸው እየሆኑ ያሉት ነገር ጌታ ከዚህ ይፈውስ። አሜን። ድሮ ሞትኩልሽ፣ ወድሻለሁ፣ እንደው እንዳንቺ እኮ የለም በዓለም ላይ እንዳንቺ የለም መዓት ነገርም ያወራ። 1 ዓመት ከሞላ በኋላ ምን በሽታ እንደገባ አይታወቅም። አይተሻተኝም ይላል ገና እሷ ሳትወርቅ። እሷ አይቶዬ እሷ ጨለማ ነው ተደማ እና አይ ዘመኑ የተበላሸበት ዘመን። በጌታ በኢየሱስ ይሄ መንፈስ እናንተን አይወርስ። አሜን። ይሄ ግን ለምንድን ነው ወደዛ በል እናንተ ሰዎች ታውት
ጌታ ስለሚወዳችሁ ነው። አሜን። ስለዚህ ዳንኤል 1000 ዓመት ንገስ፣ አምላኬ ከሰማይ ሆነና መልአኩን ልኮ የአንበሳን አፍ ዝግት። እንደምን እንደሆነ ታውቃላችሁ? ዳንኤል ወደ አንበሳ ጉድጓድ ለመጣል ሲዘጋጅ እግዚአብሔር ከሰማይ ሆነና አንበሶቹ ይሄ ራሴ ነው መንገለጥ ነው። አንበሶቹ ስሙ፣ በኖህ መርከብ አብራችሁ ነበራችሁ፣ ሁሉንም የሰራው እኔ ነኝ። ስለዚህ ልጄ ዳንኤል እየመጣ ነው። አብራችሁ ምንም ጭጭ ምናምን አያስፈልግም፣ ግርግርም አያስፈልግም። አብራችሁ ጊታር ያዙ፣ አኮርድን ያደር፣ በቃ ኪቦርድ ያዙ። ከዛ አምልኮ በአምልኮ ይው እነሱ ሲያሸበሽቡ እነሱ በቃ ሲዘ ዳንኤል በቃ እየነ አንዱ አንበሳ ውስጥ ተቃብለ ላጥ ብለ አንበስያ በቃ ሲለ እነሱ ተስማምተው ንጉሱ ግን እየተቆነጠነጠ እነዚያ ደግሞ አሻናባ ዳንኤልን በቃ ጉድ ሰራ። ወይ ጉድ ሰራ። ጉድ ልትሆኑ ነው። እግዚአብሔር ጠላቶቻችሁ ጉድ ያደርጋል። ይሄው እግዚአብሔር ምስክር ነው። ይሄ ቃል እኔ ያሰብኩት ቃል ይሄ ቃል አይደለም። ከወንድሜ ጋር የተነጋገርኩት ነበር። እንዲህ አይነት ቃል አካፍል ፈልጌያለሁ ብዬ ነበር ውስጥ ላይ። ልክ ከሱ ተለይቼ እዚህ መጥቼ ተንበርክኬ እያለሁ ጌታ ቀየረልኝ። በቃ ለህዝቤ ዛሬ የስኬት ምስጢር ንገራቸዋል። የስኬት ምስጢር እነዚህ ህዝቤ ላይ ስራ አለ። ገና በልጆቻችሁ ላይ ስራ አለ። እግዚአብሔር ስራ አለ። በከተማው ላይ ስራ አለ። ስለዚህ የስኬት ምስጢር ምን እንደሆነ ንገራቸው። እሱን ንገራቸው። ያኛውን ተው፣ ሌላ ጊዜ አለ። ጌታ ካልመጣ ሌላ ጊዜ እንገናኛለን። አሜን። ስለዚህ ይኸውላችሁ የዚያን ጊዜ ንጉሱ እጅግ ደስ አለው። ተመልከቱ፣ እጅግ ደስ አለው። ዳንኤል የሚባል ጀግና የጌታ ባሪያ ስላልተነካ ዳንኤልም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓዱ ወጣ፣ በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም። ሃሌሉያ! አንዳች ጉዳት አልተገኘበትም። ስትታመን አንበሳ አይነካም፣ ሟርተኛው አይነካም፣ የክፋት አለቃ አይነካም፣ ተከትሎ የመጣ አይነካም። ኢየሱስ ጌታ ነው። አሜን። ድሮ ልጅ ሆኜ እኔ ቡናና ንፍሮ በጣም ወዳለሁ። እናቴና አባቴ ለጸሎት ሲሄዱ እኔ ቡናና ንፍሮ፣ ያን ቀን እነሱ ከጸለዩ በኋላ የሚጠጡት ቡናና ንፍሮ አለ፣ ቆንጆ ንፍሮ። በቃ እበላለሁ ብዬ ነው የሚሄደው እና ሌሊት ሲጸልዩ አደሩ። ጠዋት ማለዳ አካባቢ ስተን ቡናና ንፍሮ በላን፣ በቃ ጠጣን፣ በቃ ጥሩ አድርገን። ከዛ ወጣ ስንል በጨርቅ የተጠቀለለ ነገር በራፍ ላይ ቁጭ ብሏል። ማታ ሲወቀጥ ነው ያለው። አምስቶ ጥሏል። በኢየሱስም 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 ይላሉ ሁሉ። እኔ ደግሞ ጸሎትንም አላውቀው፣ ግን ኢየሱስ የሚባል ጀግና ውስጤ ላይ ስለገባኝ ምንም አይመስለኝም። ምንድነው በኢየሱስ የምትሉት? ጨርቁን እዚህ ላይ ያለው ምንድነው እሱ? ማታተኛው ጠዋት ይኸው ማታ ሲጸልይ አሁን ጥሎ ነው እንደነችና እንዴት ልነካው? እንዳትነካ ያስኩት፣ አፈስኩት። ቆይ ስሙ አለ። እናንተ ማታ ስትጸልዩ ያደራችሁ ኢየሱስ በጨርቅ የሚሸነፍ ነው እንዴ? አንዳንድ ሰው እኮ የሚያመልከውን አምላኩን ስላላወቀ ተራ የሆነ ነገር ሲሆን ይንቀጠቀጣል እንጂ አለቀልኝ አለቀልኝ። ለምንድን ነው አልከልኝ? ኢየሱስ የሚባል ጀግና ሞትም እንኳን አሸንፎ ተነስቷል። ስሙ የተባረከ ይሁን። እዛ ብድግ አድርጎ ያነሳው ትሞታለህ። ከፈት ሳረገው አመድ እዛ አለ፣ ሽንኩርት እዛ አለ ምናምን። ይኸው ሰይጣን ማለት እኮ ደንበኛ የመጨረሻ ሌባ ስለሆነ አመድ አመራሱ እግዚአብሔር ይመስገን። አንድ ከጤና የለም ይቀዛሉ። እኔን ቃል መጠቀም እግዚአብሔር ገጽጸው ሰው ብዬ ከፈት ሳረግ የተጠቀለለ ብር አገኛለሁ። እዛ ወሳይ ምን ነው ብር አገኘ። ቆጠረ ሲያደርግ 8 ብር ኪሴ ውስጥ ምን ነው ትሞታለህ። ማታ ስንጸልይ ስላደር እግዚአብሔር እኔን ስለሚወደኝ ዳቦና ኮካኮላ ጠጣ ብሎ ሰጥቶኝ በጣም ልጅነት በጣም ወዳለሁ። ኮካኮላና ዳቦ ሁላችን እንወዳለን። ከዛ ማታ ሃሌሉያ ጭንቅላቱን ረገጥኩ። ጭንቅላቱን
የደነገጠው ዛሬ በኢየሱስ ስም አንቺን አይነካ፣ አንተን አይነካ፣ ዘር ማንዘርን አይነካ። ሰበርኩ በኢየሱስ ክርስቶስ። አይምሮን የሚያልፍ ክርስቶስ ሰላም ይለም አይችልም። አንተ ገንዘብ ከዚህ ትልካለህ፣ እዛ ደግሞ ይጠነቁላሉ በቡና በምናምን። እንደዚህ ነው ጌታ የሚናገረኝ አሁን። አዎ ከዚህ ለቤተሰብ ምናምን ትልካለህ፣ ላከው እዛ። እነሱ ደግሞ ይሄዱና ለልጅ ይጸልያሉ። ምን ትጸልያለች? ይሄ ገሪባ መንፈስ እግዚአብሔር ይገልጣው። ደስ አለው። ዳንኤልም ከጉድጓዱ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓዱ ወጣ፣ በአምላኩ ታምኖ ነበረና አንዳች ጉዳት አልተገኘም። ንጉሱም አዘዘ። ዳንኤልን የከሰሱት እነዚያ ሰዎች አምጧቸው፣ ልጆቻቸውንም ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱ መጨረሻ ሳይደርስ አንበሶች ያዟቸው፣ አጥንታቸውን ሁሉ ሰባበረው። አንድ ዳንኤል ሲገባ ያልተራቡ አንበሶች፣ አንድ ዳንኤል ሲገባ ከዳንኤል ጋር አብረው ሲጫወቱ የነበሩ አንበሶች። እግዚአብሔር ከሰማይ ልክ ዳንኤል እነሱን ይዞ ሲመጣ ከነዛ ሰው ይኸው አሁን ልጆቻቸውን ይላል፣ ልጆቻቸውን ሚስቶቻቸውን ይላል። በጌታ በኢየሱስ ይሄ ከሰባት ቤት ምናምን የሚመጣ ሁሉ ይመጣ ይጠረጋ፣ አንድም እንዳይቀር በኢየሱስ። ከዛ ወስደ እንዳለ ግጥቱ ሲያወጣ እግዚአብሔር አንበሶቹ አሁን ሁለተኛ የኔ መገለጽ ስሙት። አንበሶቹ አቤት ከላይ እኮ እግዚአብሔር ነው የምናገር ለነሱ። ማታ በአምልኮ ስላደራችሁ፣ ምግብ በደንብ ስላልበላችሁ፣ አሁን ለእናንተ የሚያስፈልገው ትኩስ ስጋ ነው። እስከ ዛሬ በልታችሁ ማታውቁ፣ በአንድ ቀን ብቻ አይደለም የምትጨርሱት። ሰባብራችሁ እዛው ታስቀምጣችሁ ዘልዝላችሁ፣ ከዛ በኋላ ለይዘው ቁጭ ያላችሁ ትላላችሁ። ገና በአየር ላይ የያዘና በእናንተ ላይ የተጠመደ መሳሪያ እግዚአብሔር እንደዚህ ያክሽፍ። አሜን። 119 አንዱን ሰውየው ለመንካት ተነሱ። 119 አምላክን እግዚአብሔርን ከያዝክ በአንተ ላይ የተነሳውን ሁሉ አልፈህ ትሄዳለህ። አሜን። ዋናው ግን ከእግዚአብሔር ጋር ነው። አሜን። አሜን። አስቸገርኩ አይደል? በጣም አስቸጋሪ ሰው ነኝ። ለምን ታውቃላችሁ? እኔ ቆርጬ ስለወጣው ነው። ሰው ቆርጦ እንዲወጣ ፈልጋለሁ። ሁሉ እንደኔ ይሆናል ብዬ መደለም። ግን እኔ $3,500 የማገኘው መስራት ይችል የወጣሁት ኔዘርላንድ ነው። እግዚአብሔር ሲያስወጣኝ አሁን ቶሎ ብዬ ስራ ሰርቼ ቶሎ ሚስት አግብቼ ልጅ ወልጄ መኪና ገዝቼ ማንፈላሰስ ነው አሁን የኔ ንግግር። እግዚአብሔር ደግሞ ቀስ አለ ታንፈላሰሳለህ፣ ቆይ ገና ታገኛለህ። አቀመሰኝ። አሁን ስራም የለም፣ ሚስትም የለም፣ ልጅም የለም፣ ገንዘብም የለም። ግን ስለቆረጥኩ በምድሬ ላይ ያለው አጋንንት ጭንቅላት ላይ መቆም ነው የሚሰራ። ትውልዱን ተስፋ የሚያስቆርጠው ህዝብን ወደ ተራ ቦታ ይዞ የሚሄደው ልመና ስንዴ። እኔ ሰማይ ከፈት ብዬ ነው የምጸልየው። ዛሬ ኢትዮጵያ ላይ 7 ኢትዮጵያ ተራሮች በትግራይ ውስጥ ያሉ ተራሮችን ጭምር ዘንድሮ ይህል አብቅሏል። ተራሮችም ጭምር ገና እንደዚህ እግዚአብሔር ሰማይን ይከፍታል። ምንጮቹ ይፈወሳሉ ብሎ ዛሬ እግዚአብሔር 2007 ላይ ተናገረ። 2010 ላይ የተኛው አልኩት አባይ ምንጩ ላይ ልናጸልይ አለኝ። የአማራ ክልል ቤተክርስቲያናት መሪዎች ይዤ ሄድኩት። ጸለይ በጸለይኩ በአመቱ ውስጥ ነው ጠቅላይ ሚኒስትሩ ሄዶ መስራት ያደረገው። ሄዳችሁ ዩቱብ ላይ ማየት ትችላላችሁ። ያኔ ከኔ ጋር የጸለዩ መሪዎች የመሰከሩ ምስክርነት ጌታማ ምንጮቹን እፈውሳለሁ ማለት ለሱዳንና ለግብፅ ወስጄ ስሙኝ አልኳቸው። እናንተ ከዚህ በኋላ በአባይ ጉዳይ በናይል ጉዳይ ላይ ኢትዮጵያን ብትነኩ ለእናንተና ለዘሮቻችሁ እግዚአብሔር ስራ ይሰጣለሁ ብሎ መልእክት እምቢ አሉ። ሱዳን ለሁለት ተከፈለች።
ግብጽ ይኸው የተተረማመሰው ጉዳይ እኛ 40% እስከምንሄድ ድረስ ግብጽ ስትተረማመስ ነበረች። አሁን ያያዋጣም ብሎ ሰላም ደግሞ ይፈልጋል። አያዋጣናል። እግዚአብሔር ከማድሪያ ሲነሳ ምንጮች ይፈወሳሉ። አሜን። አንተ ምንጭ ለመፈወስ የተነሳ ሰው ነህ። ቆርጥ የተነስ በቃ እዚህ ሀገር ያለው ኑሮ እንዲህ ነው አትበል። ያለው ጊዜ ተጠቀም። ታክሲ የምትነዱ ሰዎች ልነግራችሁ ይፈልጋሉ። ጸልዩ። ዝም ብላችሁ ሰማይን አስከፍቱ። መኪና የምትነዱ ሰማይን አስከፍቱ። አገልጋዮቻችሁ እናንተ ጋር ያሉት ሁሉ እያንዳንዳችሁ ኃይል እግዚአብሔር እንዲሰጣችሁ። ጸሎት እዚህ ጋር ተንበርክኮ መጸለይ ብቻ አይደለም። ታኝቶ መጸለይ ይቻላል። ይቻላል አይቻልም? ይቻላል። ግን ጸሎትን እኛ የለመድነው ምንድነው? እዚህ ጋር ጥሩ ነው፣ ግን እዚህ ጋር ቢሆን ልቤ ካልተለወጠ ምን ዋጋ አለው? ውብት ልቤ ከተለወጠ ሁሉ ቦታ ውብ። ጌታ ደግሞ ክብር የሚያመጣው አሜን ወገኖች ለውጥ ነው። ስለዚህ እግዚአብሔር እንዳለ ጨረሳቸው። ጌታ ይመስገን። የዚያን ጊዜ ንጉሥ ዳርዮስ በምድር ሁሉ ላይ ወንጌል ነው። ይሄ ደግሞ ስሙት። በዚያን ጊዜ ንጉሥ ዳርዮስ በምድር ሁሉ ላይ ወደሚኖሩት ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህ አለ። ሰላም ይብዛላችሁ። ሰላም ይብዛላችሁ። አሜን አሜን። ሰላም ይብዛላችሁ። በከተማችሁ ሰላም፣ በሕይወታችሁ ሰላም፣ በኑሯችሁ ሰላም፣ በስራ ቦታችሁ ሰላም። እግዚአብሔር የሰላም አምላክ ነው። ፈጥኖ ሰይጣን ይቀጥቅጥ በኢየሱስ ክርስቶስ። በመንግስቴ ግዛት ሁሉ ያለ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዛለሁ። እሰይ እቺን ጠጣ ሰይጣን። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው። ግዛቱም እስከ መጨረሻ ድረስ ነው። ያድናል፣ ይታደግማል። በሰማይና በምድር ታምራትን ድንቅን ይሰራል። ዳንኤልንም ከአንበሳ አፍ አድኖታል። ይመለክ። መዳን ወንጌል ማለት ይሄ ነው። አሜን። ይመለክ። የዳንኤል አምላክ ይመለክ። ማን ያንተ ስም? የተረፈ አምላክ ይመለክ። ያንተ ማን? የሲሳይ አምላክ ይመለክ። ያንተስ? የእሱ አምላክ። ያንተ ስም ከባድ ነው ብራዘር። እኔ እዛ ጋር ኢየሱስ ጌታ ነው። የእሱ አምላክ ይመለክ። ያንተስ? ጥላውን አምላክ ይመለክ። ያንተስ? ጸደቀ። ኧረ በስመ አብ አንበሳው ይመለክ 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 ይመለክ። ስማችሁን ታስገቡና ያን ጊዜ የኔ አምላክ ይመለክ። በቃ ይመለክ። ያድናል፣ ይታደጋል። በሰማይና በምድር እንደሱ ያለ የለም። የዳንኤል አምላክ ይሄ ነው። እኛ ዛሬ የምናመልከው አምላክ እንዴት ነው? ኢየሱስ እኮ ከብሉይ ኪዳን በነቢያት በሐዋርያት በእግዚአብሔር ሰዎች ካረፈው መንፈስ በላይ ነው በእኛ ላይ ያለው። እጥፍ ቅባት እኮ ነው በእኛ ላይ ያለው። ከዚህ የሚበልጥ ትሰራላችሁ ብሏል። ክብር ለኢየሱስ። ይህ ዳንኤል በዳርዮስ መንግስትና በፋሪሳዊ በቂሮስ መንግስት ኑሮ ተቃናለት። ኑሮ መቃና ስኬት ማለት ነው። አሜን። በልጦ መገኘት፣ የጌታን ፊት መፈለግ፣ ንጹህ ልብ መኖር፣ የእምነት ሰዎች መሆን፣ አለመነካካት፣ እግዚአብሔርን ብቻ ማየት፣ ሁሉ ጊዜ ወደ አምላካችሁ ወደ እግዚአብሔር ስትሉ ይወላችሁ ሕያው እግዚአብሔር ምስክር ነው። እናንተ ከሌ ጸልዩ ብላችሁ ብትናገሩ መልስ የማይመጣ ራሱ ከተፍ ብሎ ይመጣል። ህይወት ነው ይሄ። አለበለዚያ አሜሪካ ኖረን ስንት ዓመት ኖርክ? ይሄን ዓመት ኖር ያለው ከዛስ ምን ሰራ? ምንም። ከዛ እግዚአብሔር ተበተ ህዝቤ ላይ ነው የሚፈልገው። ይሄ ይቻላል፣ አሳምሮ ይቻላል፣ እውነት ይቻላል፣ ከቆረጣችሁ ይቻላል፣ ተስፋ ካልቆረጣችሁ ይቻላል። አሜን። በንጹህ ልብ ካመለካችሁ ይቻላል። እንደዚህ ስታደርጉ ሰው ከእናንተ ጋር ይስማማል ብላችሁ ተስፋ አታድርጉ። ከዳንኤል ጋርም አትስማሙ። ባይስማሙ እግዚአብሔር ራሱ ከማደሪያው የሚነሳውን አምልኮ ካመለከ ወደደም ጠላ ወደ መስማማት ይመጣል።
መመለክ ያለበት ኢየሱስ ነው። መመለክ ያለበት መንፈስ ቅዱስ ጌታ እግዚአብሔር እሱ ብቻ በቤታችን ይክበር። ህይወታችን እሱ ይሁን። ልጆቻችን ያለ ያውቃሉ እኛ ምን እንደምንሰራ። ስኬት 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 ለእናንተ ይሁን። አሜን። እንጸልይ። እስቲ አንድ መዝሙር ወንድሜ ይዘምር። እስቲ ዝም ብላችሁ ቁጭ ብላችሁ ትናል። እኔ እሱ አንድ መዝሙር እየዘመረ ለሁላችሁ እየዞርኩ ትንሽ በእጃችሁ ላይ ምልክት ይሆናል። የጸለይ ዘት በእጃችሁ ምልክት ጸልዩ። እግዚአብሔር ቀንበርን ይሰራል። እጃችሁ